ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን የቀጥታ ዝግጅት አሁን ጀምረናል። በተለይም በዘውዱ ሾው ሚዲያ ላይ በርካታ እንግዶችን እየጋበዝን እናንተ ክቡራን ተመልካች አድማጮቻችን ማወቅ የሚገባችሁን መረጃዎች እንድታውቁ የበኩላችንን ጥረት ስናደርግ እንደነበረ የሚዘነጋ አይደለም። በክፍል አንድ ውይይታችን ከእንግዳችን ከአቶ አብዩ ብርሌ ወይም ጌራ ጋር ሰፊ ውይይት ማድረጋችን የሚዘነጋ አልነበረም። በርካታ ጉዳዮችን ተነጋግረናል፣ ተወያይተናል። ሀሳቦቻቸውንም ልምዳቸውንም ጭምር እንደዛው አካፍለውናል። እንግዳችን ባደረግናቸው ውይይቶች ላይ በተለይም በኢህአፓ በተለይም ኢህአስ በትግል ትጥቁ ላይ በነበረበት ሰዓት የገጠሙትን ችግሮችና የፈታባቸውን የመፍትሄ ሀሳቦች ከህወሓት ጋር የነበራቸውን ግጭትና በወቅቱ የነበረውን በተለይም ከትግራይ ምድር እንዲወጡ የተደረገበት ምክንያት በትግራይም በኩል አንድ አቋምና ዓላማ ይዘው በሚንቀሳቀሱበት ሰዓት እርስ በርስ መገዳደላቸው እና አንዱ አንዱን የጨፈጨፈበትን ሁኔታ በኤርትራን በኩል የነበራቸውን የመጀመሪያው ግንኙነታቸው ከኢሳያስ አፈወርቂ ጋር ጭምር ሳይቀር በጋራ በበረሃ አብረው የቆዩ መሆናቸውና ከታዋቂዎቹ የትግራይ ሰዎች ጋር ጭምር በመሆን ከነ ተስፋዬ ደበሳ ጋር እና ከሌሎቹም ጋር እንደዚሁም ብርሃነ መስቀል ጋር ያደረጓቸውን የተጋድሎ እንቅስቃሴዎችና የኢትዮጵያ ጠቅላይ ሚኒስትር ከነበሩት በተለይም የአማራውን ሕዝብ ከፍተኛ አደጋና ችግር ውስጥ እንዲገባ ካደረጉት ውስጥ ቀዳሚ የሆኑት እሳቸው በሚመሩት ኢሳን ውስጥ ወይም ደግሞ የኢህአፓ የጦር አመራር ውስጥ ስር ሆኖ ሲሰራ ከነበሩትም ውስጥ ምን አይነት ችግር በአማራው ላይ እንዳሳደሩ በተለይም ህወሓት የሚባለው ገና ከትግል ትጥቁ ጀምሮ በአማራው ህዝብ ላይ ያለውን ጥላቻ በኢትዮጵያ ላይ ያለው ጥላቻ ምን እንደነበረና በሌሎችም ጉዳዮች ላይ ሰፊ ትንታኔ ሰጥተውናል። እንግዲህ በክፍል ሁለት ውይይታችን አሁን ይህንን ሁሉ ያካበቱትን ልምዳቸውን ትጥቅ ትግሉም ላይ በፖለቲካውም ላይ ያሳለፏቸው ጊዜዎችና አሁንም ደግሞ ያለውን ወቅታዊ ጉዳዮች እንደ አንድ ኢትዮጵያዊ እንደሚከታተል የኢትዮጵያን ወቅታዊ ፖለቲካ ሁኔታዎች እንደሚከታተል ሰው በተለይም ከልምዳቸው በመነሳት በአማራ ፋኖ ትግል ላይ ያላቸውን ልምዳቸውን ያካፍሉን ዘንድ ነው ዛሬ በክፍል ሁለት በሲና እንደዚሁም ደግሞ በውስጥ ትግል በሚደረጉት እነዚህ የሐኪሞቹ መብታችንና ነፃነታችንን ማስከበር አለብን በሚል በተደረጉት የተለያዩ ተቃውሞዎች ላይ ይህ ለትግሉ ይጠቅማል ወይስ የሚያስከትለው ተጨማሪ ጉዳት ይኖረው የሚሉትንና በተጓዳኝም እንደዚሁ በተለይም ከሳቸው ጋር አብሮ ሲመሰረት ኢህአስ ሲመሰረት በተጓዳኝም የመሰረተው ህወሓት ፓርቲ 50 ዓመታትን ያስቆጠረው በሚገርም ሁኔታ በአሁኑ ሰዓት በምርጫ ቦርድ ህግ ተሰርዟል። ስለዚህ የተሰረዘው ፓርቲ ምን ሊያመጣ ወይም ችግር ሊፈጥር ይችል ይሆነው የሚሉትን ከልምዳቸው በመነሳት ያካፍሉናል ብዬ ተስፋ አደርጋለሁ። ታዲያ እነዚህና መሰል ጉዳዮችን ለመከታተል ይቻላችሁ ዘንድ በተቻለ መጠን የዘውዱ ሾው ሚዲያን ሰብስክራይብ እንድታደርጉት አዳዲሶች ካላችሁ እንጋብዛለን። በተጓዳኝም ይህ ዝግጅት ለሌሎቹ ተመልካች አድማጮቻችን እንዲደርስም ሼርና ላይክ እንድታደርጉት ከወዲሁ በማክበር ጋብዛለሁ። አሁን በቀጥታ ወደ እንግዳችን እንሄዳለን። እናንተም አብራችሁን ቆይታ እንድታደርጉ በድጋሚ ጋብዛለሁ። በጣም አመሰግናለሁ። በድጋሚ የዘውዱ ሾው ሚዲያ ላይ እንግዲህ በተደጋጋሚ ጊዜያት እየመጡ ሀሳቦትን በሌሎች ሚዲያዎች ላይ ይሰጣሉና አሁን ያነሳዋቸውን ሀሳቦች በመንተራስ እስቲ በቅድሚያ ከዚህ ከልምዶ በመነሳት ፋኖ አሁን እያደረገ ያለውን እንቅስቃሴ በተለይም በቅርቡ በጋራ ሆነው የሰጡትን መግለጫ ያስታውሳሉ። ቀደም ሲልም በክፍል አንድ ውይይታችን ላይ እርሶም ሲናገሩ ቋራን አንስተው ነበር። በሚገርም ሁኔታ የጀግናው ኢትዮጵያዊ መሪ የአፄ ቴዎድሮስ የትውልድ ቀዬ ወይም መንደር ከሆነችው ዛሬም በሚገርም ሁኔታ በዚሁ በቋራ ላይ
ተነጋግረውና ተወያይተው ችግራቸውን ፈተው በጋራ ለመታገል የተስማሙበትን የአማራ ፋኖ መሪዎችን ጉዳይ የተፈጸመበት ቦታ ነውና እርሱም በእርግጠኝነት ያንን ቦታ ላይ ትውስታ እንዳለው ትገምታለሁ። እንደው አንደኛ ምናልባት እርሶ በቀጥታ ባያውቁትም ምናልባት መረጃ ካሉት ይሄ ቋራ ለምን ተመራጭ ሆነ ለንግግርና ለውይይቱ? በተጓዳኝስ ፋኖች አንድ መሆናቸው ወይም የኮሌክቲቭ ሊደርሺፕስ ወይም በጋራ ውሳኔን የመስጠትን ጉዳይ በተመለከተ ከእርሶ ልምድ በመነሳት ጥቅም አለው ወይስ ጉዳት? በእነዚህም ላይ እስቲ እንደው ማብራሪያ ቢሰጡኝ። ሰፋ ያሉ ጉዳዮች ናቸው። እንግዲህ ጊዜያችን እንደበቃ ወደ ሌሎችም የምንሄድበት ነውና ሀሳቡን እንዲያካፍሉኝ እድሉን ለእርሶ ሰጣለሁ። አቶ አብዩ ብርሌ አመሰግናለሁ። ጥሩ እንግዲህ ቅድም እንደጠቀስከው የቋራ መደረጉ እነሱም ራሳቸው የቋራው ቃል ኪዳን ያሉት የአማራ ፋኖ ብሔራዊ ኃይል የሚለውን ሲያቋቁሙ እሱ እንዳሉትም ትልቅ እንደምታ ያለው ነው ብዬ ነው የምገምተው። አንደኛ ቋራ ታሪካዊ የሆነ ቦታ ነው። አፄ ቴዎድሮስ የተወለዱበት ነው እንደምታውቀው። አፄ ቴዎድሮስ ራሳቸው ደግሞ ፋኖ ነው የነበሩት። መጀመሪያ ላይ መይሳው ካሳ በሚባሉበት ጊዜ ምናልባት ብዙ ሰዎች ይህን አያውቁም። በጣም በድህነት ላይ ካለ ቤተሰብ ነው የተነሱትም እና ከዛ ተነስተው ታዋቂ ሊሆኑ የቻሉት ከህዝቡ ጋር በነበራቸው ግንኙነት ነው። መጨረሻ ላይ እንዲያውም እያደጉ ሲመጡ ብዙ ተከታይ ሲያፈሩ ኢትዮጵያን አንድ ለማድረግ ትልቅ ትግል ነው ያደረጉት። ምክንያቱም እሳቸው በሚመጡበት ጊዜ የዘመነ መሳፍንት እንትን ገና አልወጣችም ነበር ኢትዮጵያ። ቅድም ስናነሳው ነበር አልፎ አልፎ እንደ ጠቅላይ ግዛት እየተባለ እያንዳንዱ ጠቅላይ ግዛት የራሱ ንጉስ እንደነበረው እና አፄ ቴዎድሮስ ሁኔታውን አይተው ምናልባትም ከአውሮፓ ታሪክ ተምረውም ሊሆን ይችላል በወቅቱ ኢትዮጵያም አንድ መሆን አለባት የሚል አመለካከት ሰፊ የሆነ ራዕይ ነበራቸው። አገሪቱንም ለማሰልጠን በአንድ ሆና መሄድ አለባት በሚል የጋራ ሚሊተሪ የጋራ ግብር የሚሰበሰብበት የመሳሰለውን እንትን ይቅርታ የስልክ እንትን ስላለ እዚህ ይጠፋል እና ስለዚህ ቋራ ይችላሉ። አሁን አጠፉት የቤተሰብ ነበር እና ያ ስለዚህ የቋራ ትልቅ እንደምታ አለው እና አንድ እሱ ነው። ከዛ ግን ይሄ እንግዲህ ከታሪክ አንጻር ስናየው ነው። ራሳቸው ፋኖዎችም አሁን ባላቸው ችግር ይሄ ልዩነቱ ተፈጥሮ ግን እዛ ላይ ስብሰባውን ማድረጋቸው ራሱ ትልቅ ነገር ነው። ከዛ ግን ቋራ ሚሊተሪ እንትን አለው፣ የሚሊተሪ ዋጋ ያለው ቦታ ነው። አንደኛ ድንበር ላይ ነው፣ ለሱዳን ጠረፍ ነው እና ለገሪላ በተለይ ለሽምቅ ተዋጊ ከዛ አካባቢ ሂዶ ለመጠናከር እድል ያገኛል። ቅድም እንዳነሳው በጣም ጥሩ ነበር። የ27 መጨረሻ አካባቢ እንዲያውም ትልቅ ትግል ያደረገበት እዛ አካባቢ ነው። በጣም ተደራጅቶ ጠንካራ የሆነ ኃይሎች አፍርቶ ነበር። መጨረሻ ላይ ከህወሓት ጋር በደረሰው ግጭት ነው ከዛ እንግዲህ ጓዶቻችንም የተያዙት እንጂ እንዲያውም መሪዎች ከነበሩት ለምሳሌ እንደ ጸጋዬ ገብረመድህን ወይንም አበበ ደብተራው ምንለው በህወሓት የተያዙት የተማረኩትና ወስደው ገደሉት ከዛ ነው እና ቋራ በጣም ስትራቴጂክ የሆነ ቦታ አካባቢ ነው። ስለዚህ በሚሊተሪ ደረጃ ደግሞ ስናየው በተለይ አሁን ምናልባት ግልጽ እንዲሆን ትግራይ የራሱ ግዛትና አካባቢ አለው፣ የሚዋጋውን በዛ አካባቢ ነው። እዚህ ጎንደር ላይ መጥቶ ቋራ ላይ ከእናንተ ጋር ትግል ማድረግ ለምንድን ነው የፈለገው? ለምንድን ነው የተዋጋው? ለመስፋፋት ነው። ያን እነሱ ትግራይን እኮ ከእንትን ነፃ ወጣን ካሉ በኋላ አስፍተው ወደ ጎንደር ወደ ኢትዮጵያ ወደሚለው ነው እያዘነበሉ የመጡት እና አንደኛ ደግሞ የሀሰዛ ተጠናክሮ መቆየት ለነሱ አደገኛ። በነገራችን ላይ ስልጣን ከያዙ በኋላ ነው እንዲያውም እዛ ሄደው ጦርነት ያደረጉ ከ20 ጋር የመንግስት ስልጣኑን ከያዙ ማጥፋት አለብን እዛ ከቆየ የሀሰ ካደገ በእኛ ላይ ሌላ እንትን አደጋ ሊያመጣብን ይችላል ብለው በትልቅ ኃይል ነው የዘመቱበት እና ጓዶቻችን እዛ እንዲጠፉ ያደረጓቸው። ስለዚህ ዋናው ነገር ከድሮም ጀምሮ ኦልሬዲ ግጭቱም ስለነበረ እና ኢህአስ እንዲያድግም ስላስፈልጉ በብዙ ሰራዊት ሄደው ነው እንግዲህ እዛ ጦርነት ላይ ያደረጉት እና እንዳልኩ ይሄ ቋራ በነገራችን ላይ አሁን ያለው የብልጽግና መንግስት ሰራዊት በጣም ብዙ ደክሞ ነበር ቋራን ለማጽዳት ከፋኖች
እንደዛ ያውቃሉ በጣም ስትራቴጂክ እንደሆነ። በዛ በኩል ለምሳሌ መሳሪያ ሎጂስቲክስ ምናምን ማስገባት ይችላሉ። ኃይላቸውን ፋኖች በደንብ ሊያጠናክሩ ይችላሉ እና ከፍተኛ የሆነ ትግል ነው የተደረገው። እንዲያውም ወደ 5 ወር 6 ወር የሚፈጅ ጦርነት ነበር እዛ ያደረጉት እና ለፋኖች ትልቅ ነው፣ ትልቅ ድል ነው። በተለይ ለቃቅመናቸዋል፣ አጥፍተናቸዋል፣ አሁን አንዳንድ ወር ሚሉ ያሉ በሚሉበት ሰዓት ነው እንግዲህ እዛ ሄደው ጉባኤ ያደረጉት። ከዛ በላይ ደግሞ በተለይ ይሄኛው አሁን የመንግስት መከላከያ ሰራዊት የምትለው ሌሎችንም ጨምረው ከአንዳንድ ጊዜ እንዲያውም ከ5 ከ6 አቅጣጫ ነበር ወደዛ የሚገቡት የነበር ለማስለቀቅ ብለው። አሁን አንድ ኃይለኛው ውጊያ የተካሄደበት ነበረ በ23ኛው አንድነት ዘመቻ በሚሉት ላይ ምናልባት ታስታውስ ይሆናልና ከጃዊ መተከል የተነሳ በጣም ትልቅ ሰራዊት ነበረ እየተተለተለ የገባው። በሌላ አቅጣጫ ደግሞ እንደዚህ ይገቡ ነበር በጃኑራ በመሳሰሉት ላይ በአርማጭሆ እና ከዚህ ከጃዊ መተከል ሲነሳ በቅድሚያ በጎጃም ያለው የጃዊ መተከል 4ኛ ክፍለ ጦር ጋር ኃይለኛ ውጊያ አደረጉ እና እዛ ተመቶ እንደገና ወደ ቋራ ሲቀጥል ፊት ለፊት የተጋጠሙት በመይሳው ካሳ የሚባል 2ኛ ኮር አለ የፋኖ በጣም ጠንካራ የሆነ የኮር ነው ያለው እና ከነሱ ጋር ገጥመው 5 ቀን የፈጀ ውጊያ ነበር ያደረጉት። በዛ በ5 ቀን ውስጥ ትልቅ ጉዳት ነው በመንግስት ሰራዊት ላይ የደረሰው እና እስከ 50 ምርኮኛ ነበር ፋኖ የወሰደው። እነሱ ሪፖርት እንዳደረጉት ወደ 60 የሚሆን ቁስለኛ ነበር። ከ100 በላይ ክላሽን ማረኩ፣ ወደ 130 ደግሞ የሞቱ አሉ ነው የሚሉና ቋራን ለማስለቀቅ በምድርም በሰማይም በድሮንም በአውሮፕላንም እየተረዳ ብዙ ሞክሮ ነበር የመከላከያ ሰራዊት። እንደዚሁ አድማ በታኝና ሚሊሻውን ሁሉ አስገብቶ አልቻለም። ምክንያቱም ያውቃሉ እንደዛ እንዲያውም እንደሚባለው ከሆነ እሱን የግድ የፈለገውን መስዋዕትነት ከፍላችሁ ማስለቀቅ አለባቸው የሚል ከላይ ከጠቅላይ ሚኒስትሩ ሁሉ የመጣ ትዕዛዝ ነበር እና ደግሞ ደጋግሞ ሞከሩ 5-6 ጊዜ በብዙ አቅጣጫ አልቻሉም። ከዛ ሁሉ በሆነበት ጊዜ ነው እንግዲህ ፋኖ እዛ ሄዶ ቃለ ጉባኤ አድርጎ ጭራሽ እንዲያውም አንድነት መስርቶ መጣ እና በሚሊተሪ ደረጃ ስታየው ትልቅ ትርጉም አለው በዛ ላይ። ከዛ ግን የፖለቲካ ትርጉም በጣም ከፍተኛ ነው። ይሄ የአማራ ፋኖ ብሔራዊ ኃይል መቋቋም አንደኛ ለፋኖ ደጋፊዎች ለህዝቡም ትልቅ የሞራል ከፍታ ነው ያመጣው። እንደምታውቀው ለራሳቸው ለሰራዊቱም ደግሞ በጣም ከፍተኛ የሆነ የሞራል ነው የሰጣቸው። ይሄ ራሱ ትልቅ ነገር ነው እና ፖለቲካሊም አንድ እርምጃ ወደፊት እንዲያድጉ ነው ያደረጋቸው። ተስፋ የነበረው ህዝቡ አሁን እንደገና ተመልሶ ደግሞ እንዲያብብ ነው ያደረጉት። ምክንያቱም በመሀሉ አንዳንድ ግጭት ተፈጥሯል ተብሎ ከሌላው ድርጅት ከአፋድ ጋር ሸዋ ካለው ጋር ብዙ ብስጭት ነበር እንደምታውቀው በዲያስፖራም በህዝቡም በመሳሰሉ እና ያ ሁሉ አንድ ሆኖ የሚለው ግፊት ባለበት ጊዜ በደንብ አድርገው በተለይ ደግሞ መጀመሪያ ይሄ አንድነት ዘመቻ የሚሉት ደግሞ በጣም በሚገርም ሁኔታ በጥሩ ቅንብር ነበር የሚያካሂዱት። ቅድም እንዳልኩ አሁን ለምሳሌ የጎጃሙ ክፍለ ጦርና የጎንደር አንድነት ፋኖ አብረው እያቀናጁ ነበር የሚዋጉት የነበረ እና እሱ እንግዲህ እንዲያውም የሽምቅ ውጊያም አልነበረም። ይሄኛው እንዲያውም መደበኛ ውጊያ በምትለው ደረጃ ነው አሁን ቋራ አካባቢ የሚዋጉት የነበር ከፋኖ ጋር። ያ ሁሉ ሆኖ ብዙ ሰራዊት ነው ያለቀባቸው። ስለዚህ እሱ እንድምታ አለው። አሁን አይ ቲንክ ከዛ በኋላ ግን አንድ በጣም ጥሩ የሚመስለኝ ደግሞ ያደረጉት አንድ እርምጃ ወደፊት ፋኖን ያመጣ የሚመስለኝ መግለጫቸውን ማውጣታቸው ነው እና አጠር አድርገን ለምሳሌ መግለጫውን ብናነሳው 5 ዋና ዋና ነጥቦች አሉ ከመግለጫቸው ላይ ያወጧቸው። ምናልባት ሰፊ ውይይት ለወደፊቱም እንዲካሄድባቸው የሚገባ አንደኛ የርዕዮተ ዓለም በሚለው ነው። ርዕዮተ ዓለም በሚለው ምንድነው ያሉት እነሱ? በአማራ ብሔረተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ነው የሚሉት። እንግዲህ ይሄ ኦፍኮርስ በደንብ መብራራት ሊኖርበት ይችላል። ግን ህዝባዊ ተጋድሎ የሚለው ራሱ ከፋኖ ብሔረተኝነት ትግል ከሚለው ጋር ማገናኘታቸው በጣም ጥሩ ነገር ነው እና እንግዲህ ህዝባዊ ተጋድሎ የሚለውን ማብራራት ይኖርባቸዋል። ከዛ ሁለተኛው ተልእኮ ብለው ዋና ተልእኳችን ብለው ያሉት ሚሽን፣ ይሄ ብዙ ጊዜ በዳያስፖራው ይነሳ ነበር፣ በሌሎችም ክሪቲክ ይነሳ ነበር። ምንድነው ሪሊ ተልእኳቸው? ፕሮግራም አላቸው ወይ? ማኒፌስቶ የላቸውም? የተለያዩ ብዙ ውይይት ይመጣ ነበር። ግን አትሊስት ለመንደርደሪያ የሚሆን ዋና ዋና ሀሳቦችን የሰጡት በዚህ መግለጫ ላይ እና ተልእኳችን የሚሉት ምንድነው?
እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት። ህዝባዊ አብዮት ነው እንግዲህ ተመልከት የሚሉት እና ኦፍኮርስ ይሄ ህዝባዊ አብዮት የሚለው ምን ለማድረግ ነው የሚለውን እንደ ኦፍኮርስ ሊያብራሩት ይችላሉ በኋላ። ለምሳሌ ህዝባዊ አብዮት ከሆነ ነፃነት፣ ፍትህና እኩልነት ለኢትዮጵያ ህዝብ ለማምጣት መሆን አለበት እና የፋኖ ትግልን ከዛ ጋር ነው ያገናኙት። ይሄ ለብዙ ምናልባት ግልጽ ያልሆኑ ነገሮችን ለማብራራት ሊረዳ ይችላል። ከዛ ግን በጣም ጥሩ ደግሞ የሚሆነው ሶስተኛው ነጥብ በኢትዮጵያ ላይ ያሳዩት አቋም ነው። በኢትዮጵያ ላይ በምንለበት ጊዜ ብዙ ክርክር ነበር እንደምታውቀው። ፋኖ ብሔረተኛ ነው፣ ኢትዮጵያዊነት የለውም የሚል ኢቭን እዚህ ዲያስፖራ ሁሉ ብዙ አይነት ክርክር ነበር። እሱን ግልጽ ነው ያደረጉት እና ምንድነው ያሉት እዛ ላይ ድርጅታችን በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም አለው ነው ያሉት። እሱ በጣም ጥሩ ነገር ነው። ይሄ እንግዲህ የሚታገሉትም ኢትዮጵያን ሊያፈርስ አይችልም። እኛ በኢትዮጵያ አንድነት ላይ በኢትዮጵያ ሉዓላዊነት ላይ የማያወላውል አቋም ነው ያለን ያሉት። እሱ ጥሩ ነገር ነው። ከዛ ቀጥሎ የነሱ ትግል ከሌሎች ትግል ጋር እንዴት ይገናኛል የሚለውንም ነው ለማብራራት የሞከሩት በዚህ መግለጫ። እነሱ እንደሚሉት ድርጅታችን የአማራ ህልውና የሚረጋገጠው ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል ነው እንግዲህ ዋናው የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ይሄ በጣም ጥሩ ነገር ነው። አክቹዋሊ ይሄኛው እንግዲህ በኋላ በፕሮግራማቸው ላይ በደንብ ሊብራራ ይችላል ሞር ፎርማል በሆነ መልክ። ግን ምንድነው ያሉት እኛ ብቻችን አይደለም ስልጣን ምን ይዘው የብዙዎች ጭንቀት የነበረ የሚያነሱትን በፋኖ ላይ እንደገና ሄደው መጣ አሁንም አዲስ አበባ ቢገቡ አለ አይደል ወይ ልክ ህወሓት እንዳደረገው እነሱ የበላይ ሆነው ኢትዮጵያን ለመግዛት ነው የሚፈልጉት የሚል ሁሉ ፕሮፓጋንዳ ነበር አንዳንዶች የሚያካሂዱባቸው። አንደኛ አይደርሱም 4 ኪሎ እንዲያውም አይሞት 1000 ዓመት ይታገላሉ እንጂ ይላሉ። መልሰው ደግሞ የነሱ ካድሬዎች ሲመጣ ደግሞ እዚህ መጣው ደግሞ እንደገና ብሔረተኝነት ሊያመጡብን ነው የሚል ፍራቻ እንዲነግስ ነበር የሚያደርጉት እና ይሄ በጣም ጥሩ ነገር ነው። አንደኛ አብረን ነው የምንታገለው ነው ያሉት ከሌሎች ጋር። ከዛ በኋላ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል የሚለው በጣም ጥሩ ነገር ነው። እዛ ላይ ብዬ ነው የምወስደው፣ ግልጽ ነው ያደረገው። ከዛ ግን መጨረሻ ላይ ለምሳሌ 5ኛ ነጥብ እኔ የታዘብኩት እነዚህ አወዛጋቢ የምትላቸው የወሰንና የማንነት በተለይ በአማራና በትግራይ መካከል ያሉ እንትኖች ክልል አካባቢዎች እና እዚህ ላይ የሚሉት ምንድነው የደራ የመተከል የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ እንግዲህ እነሱን ጨምሮ እንጂ ሌሎችም ይሄ ችግር አለ ነው የሚሉት። እነዚህ የጠቀሷቸው ብቻ ሳልሆኑ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና የራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም ጭምር እናረጋግጣለን። ይሄ በተለይ በጣም የሚገርም ነው። ተኮር ብለህ ብታየው ኢንተረስቲንግ ነው። ይሄኛው መግለጫቸው ላይ ያወጡት እንግዲህ ተመልከት። አሁን ለምሳሌ በህገ መንግስቱ ላይ ያለው የራስን እድል በራስ የመወሰን ነው የሚለው። እነሱ የራስን እድል በራስ የመወሰን አይደለም ያሉት እዚህ ላይ። ይሄን ምናልባት ብዙ ሰዎች ላያዩት ይችላሉ ይሆናል ተኮር አድርገው የራስን በራስ የማስተዳደር ጥያቄ ነው ያሉት እና አይ ቲንክ ይሄን በደንብ አውቀው ይመስለኛል እንደዛ ያደረጉት ለማስመለስ እንደሆነም ጭምር እናረጋግጣለን። ይሄ ምንድነው ከላይ ከተናገሩት ጋራ የኢትዮጵያን የህልውና ትግልና ማነው ሉዓላዊነትና አንድነት በዛ ላይ የማያወላውል አቋም ነው ያለን የሚለው ከዚህ ጋር ይገናኛል። ምናልባት እንግዲህ ሌሎች ብሔረተኞች ምናልባት ሊያነሱ ይችሉ ይሆናል። አሁን የመገንጠል ራይት የሚለው አንቀጽ 39 የመሳሰሉት ነገሮች ይመጣሉ። ዞሮ ግን የሽግግር መንግስት ነው የምናደርገው በጋራ ተወያይተን ማለታቸው ጥሩ ነገር ነው። ምክንያቱም እዛ ከደረሱ በኋላ ከኦነግም ጋር ይሁን ሌሎችም ይሁኑ አላየለም አንድ ላይ ወይንም ተገናኝተው ወይንም የኮንስቲቱሽን የህገ መንግስት አርቃቂ ኮሚቴ ሊያቋቁሙ ይችላሉ። ሌሎች ነገሮችም ሊነሱ ይችላሉ እና አይ ቲንክ ይሄ መግለጫው በጣም ጥሩ የሆነ ነው ያደረገ ብዬ መወስደው። ከዛ እንግዲህ መጨረሻ ላይ ትንሽ አስተያየት ለመስጠት ስለመዋቅሩ ነው የድርጅት መዋቅራቸው እንግዲህ እነሱ እንደሚሉት 4 አካሎች አሉ ይኖራሉ የሚሉት። አንደኛ ጠቅላላ ጉባኤ ወይንም ጀነራል አሴምብሊ ሊባል ይችላል ወይ ኮንግሬስ ሊባል ይችላል። ሁለተኛ ማዕከላዊ ምክር ቤት ምናልባት ሴንትራል ኮሚቴ ሊባል ይችላል። ይሄም ከዛ የስራ አስፈጻሚ ኮሚቴ እንደ ኤግዜኪቲቭ ኮሚቴ ማለት ነው። ከዛ የአባት አርበኞች ምክር ቤት ይሄኛው እንደ አድቫይዘሪ ካውንስል ነው እና አርበኛ መሳፍንት ይመራዋል ያሉት። ይሄ እንግዲህ መሰረታዊ መሰረቱ ነው የመዋቅራቸው። ከዛ ቀጥለው ማዕከላዊ ኮማንድ የጋራ አመራር አቋቁመዋል።
ለምንድነው ማዕከላዊ ኮማንድ? ይሄ እንግዲህ ውይይት ሊያስነሳ ይችላል። እሱን በየበለጠ እነሱ ሊያብራሩት ይችላሉ። የጋራ አመራር እሱ ላይ በሰፊው ያብራሩታል። ብዙዎችን ውዝግብ ውስጥ የከተተ ጉዳይ ነው። አንዳንዱ አመራር መምረጥ አቅቷቸው አቅም ስለሌላቸው እርስ በርስ ስለተጣሉ አሁን ለይምሰል ነው በዚህ መልኩ 13 ሰዎችን የኮሌክቲቭ ሊደርሺፕስ የሚል የሰየሙት እንጂ ይሄ ተገቢነት የሌለው ነው። ያለ መሪ እንዴት አድርገን ነው የሚቀጥሉት የሚሉ ተገቢነት የሌለው በየትም ዓለም ተደርጎም ተሰምቶ በማይታወቅ ሁኔታ ወታደራዊ አመራር እንዴት እንደዚህ ሊሆን ይችላል የሚሉ አሉ። ምናልባት እርሶም ከልምዶ ተነስተው ያካፍሉናል። ቅድም አንድ ነገር ሲናገሩ አዳምጫለሁ አቶ አብዩ። በተለይም መጀመሪያ ኃላፊ አመራር ላይ ነበርኩ፣ በኋላ አወረዱኝ፣ እንደገና ተመልሼ ደግሞ ወጥቻለሁ የሚሉ ነገር አለ። እናንተም ጋር ይሄን አይነት አመራርና አሰራር ነበረ ወይ የሚለውንም አብረው አክለው ይገልጹልኛል። ይቀጥሉ። እሺ በጣም ጥሩ። እና እንግዲህ ይሄኛውን ማዕከላዊ ኮማንድ ለምንድን ነው ያደረግነው ወይም ኮሌክቲቭ ሊደርሺፕ ያደረግነው የሚለውን እነሱ የጠቀሷቸው ምክንያቶች አሉ። አንደኛ አባላቱንና ሰራዊቱን ለማዋሃድ ጊዜ ስለሚወስድ ነው የሚሉት። ሁለተኛ የመስራች አባላቱን ተሳትፎ ለማሳደግ፣ ሶስተኛ የትግሉ ቀጠና ስፋትን ግንዛቤ በማድረግ ነው የሚሉት። እንግዲህ ይሄን አድርገው ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንድ የድርጅቱን የፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል ነው የሚሉት። ይሄ እንግዲህ እኔ በበኩሌ ጥሩ ነው ይሄ ብዬ ነው። ይሄ ለሽግግር በጣም ጥሩ ነገር ነው ያደረጉት ብዬ ነው የምገምተው። ምክንያቱም በፊት ደጋግመን ስለፋኖ ስንነጋገር ሌሎችም ደጋግመው የሚሉት አንዱ ትልቁ ፈተና የሆነበት እነዚህ በአውራጃ ከዛም ዘቅ ብለን እንዲያውም በወረዳ ከዛም በታች ያሉትን በሙሉ ፋኖ ብሎ የጀመሩትን ግሩፖች እንዴት አድርገህ እያገናኘ እየገነባ ወደ ላይ ታመጣቸዋለህ የአማራ በሚል ነው በአንድ ቀጠና ታዋህዳቸዋለህ የሚለው ነው እንግዲህ ፈተና የነበረው። እና አሁን ምንድነው ይሄኛ አሁን እንደ ድልድይ ነው የሚጠቀሙበት ያለው። እንደ ድልድይ ምንድነው ያደረጉት? እነዚህን የአራቱን እንትኖች አመራሮች የሚባሉትን ሰብሳቢዎችን ጭምር አመጣው ከዚህ ስብሰባ አድርገው መጨረሻ ላይ የተስማሙበት ይሄ ነው። ይሄ እንግዲህ ጥሩ ቫልዩ አለው ብዬ ነው የምወስደው። አንድ ሊቀመንበር የሚባል አለማድረጉ በጣም ጥሩ ነገር ነው። ምክንያቱም የባስ እንደሌላ ንትርክ ውስጥ ሊያስገባ ይችል ነበር ብዬ ገምታለሁ። አሁን ባለው ሁኔታ አንደኛ ቅድም እነሱ እንዳሉት ገና ሰራዊቱ አልተዋሃደም። አሁንም እንደምታውቀው ያው ስቲል ወደድንም ጠላንም በአውራጃ እንትን ላይ ነው መሰረቱ ያለው። እነዚህ ዋና መሪ የምትላቸው ሰብሳቢዎች ዘመነ ካሴ ለምሳሌ አርበኛ ዘመነ ካሴ የጎጃምን ፋኖ ይመራል። አርበኛ ሀብቴ ወልዴ የፋኖ አንድነትን በጎንደር ይመራል። ምሬ ወዳጆ ፋኖ በወሎ ቤተ አማራ የሚለው ደሳለኝ ሲያስብ ሸዋ ደግሞ በሸዋ እና እነዚህ ራሳቸው እዚህ ኮማንድ ውስጥ ነው ያሉት። በኋላም ኢንተርቪው ያደረጉት በአሰራር ደረጃ ስታየው እነዚህ ሰዎች እየተቀራረቡ ስለሚሰሩ ኢንፋክት ከፈለጉ የተለያዩ ኮሚቴዎች እናቋቁማለን ነው የሚሉት። ለምሳሌ ምንድነው ወታደራዊን ስራ ለመስራት ፖለቲካዊውን፣ የዲፕሎማሲን ያስተዳደር ነው የሚሉት በስራቸው ኮሚቴ ለማድረግ እነዚህን አራቱን እንደ ጊዜያዊ ኤግዜኪቲቭ ኮሚቴ ሊያደርጓቸው ይችላሉ። ምንም ችግር የሚፈጥር አይመስለኝም። ምክንያቱም ብዙ ጊዜ እለት ከእለት የሚገናኙ ናቸው እነዚህ እና እነሱን እንደ ስራ አስኪያጅ ኮሚቴ አሁን እነዚህ ፎቶቸው ላይ የምናያቸው ማለት ነው። እነዚህ በነገራችን ላይ እያንዳንዳቸው እንኳን ብቁ የመሪነት ችሎታ ያላቸው ናቸው። እነዚህ አሁን ባለው ተሞክሮ የፋኖ በጣም የሚገርመው ነገር እሱ ነው። በሁለት ዓመት ውስጥ በጣም ጥልቅ የሆነ ሰፊ የሆነ የወታደራዊ ተሞክሮ ነው ያካበተው። አሁን ባለበት ሁኔታ በእኔ ግምት እንዲያውም በዲሲፕሊንም ሆነ በመንፈስ ጥንካሬም ሆነ በመስዋዕትነት ዝግጁነት በውጊያ ተሞክሮ ከመንግስት ኃይል ይልቅ የፋኖ ይበልጣል ብዬ ገምታለሁ። ምክንያቱም በጣም እነዚህ በሙሉ ምንድነው የምትለው በእንግሊዝኛ ሲዝን እንደምትለው በጦርነት እና በውጊያ በምን የተሞከሩ የተፈተኑ ናቸው እነዚህ ሁሉም ብዙዎቹ ከላይ እስከታች። ስለዚህ እና ካስፈለገ ለመዋቅር እንዲያመቻቸው እነዚህ አራቱን እንደ ስራ አስኪያጅ ኮሚቴ ወይንም እንደ ስራ አስፈጻሚ ኮሚቴ ብለው አንድ ሊቀመንበር ከፈለገ ይሄን ማዕከላዊ ኮማንዱን የሚሰበስብ ጊዜያዊ በየጊዜው ሊለዋወጥ የሚችል በስምምነት 6 ወርም ሊሆን ይችላል፣ 1 ዓመትም ሊሆን ይችላል፣ ከዛም ባነሰ ሊሆን ይችላል። እንደዛ እያደረጉም ሊቀጥሉ ይችላሉ። ግን አንድ ነገር ግን ኢምፖርታንት ነው እነሱም እንደሚሉት ይሄ ነገር ኮሌክቲቭ ካልሆነ እና የጋራ አመራር ከሌለው እነዚህ አሁን ጠንካሮች ናቸው በእያንዳንዳቸው እና ያኛው አንድ መሪ የሚባለው ራሱ እየወሰነ ወይንም ኢመርጀንሲ ብሎ ወይም ነው የሚሄድ ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ተቀባይነት ማግኘት አለበት። አሁን ቅድሚያ የሚያስፈልገው በቲም መስራት መቻላቸው ነው። እንዲያውም የብዙዎቹ ድርጅቶች አሁን በእኛም ተሞክሮ ቅድም ጥሩ ጥያቄ ነው ያመጣው። አንዱ ችግር የተፈጠረው በኢህአፓም በከተማም በነበረበት ወይም በሰራዊት ውስጥ
እንደዛ አይነት የጋራ በመግባባት ኮሌክቲቭ ሊደርሺፕ ስትራክቸሩ ነበረ። ለምሳሌ ኮማንድ የሚባል አለ። እኔ አሁን ኮማንድ ውስጥ ነበር ብዙ ጊዜ የምሰራው ወታደራዊ ኮማንድ። በኋላ መጨረሻ ላይ አንድ ኮማንደር ነበረን። እሱ በሚሄድበት ጊዜ እኔም የሰራዊቱ ለአጭር ጊዜም ቢሆን የሰራዊቱ ኮማንደር ነበርኩ መጨረሻ ላይ እና የሰራዊት ኮማንደር ይባል እንጂ አብረህ የምትሰራው ከሌሎቹ ጋር ነው። በብዙ ነገር ውጊያም ስታደርግ ወይንም ስትራቴጂክ የሆኑ ቦታዎችን ለመያዝም ስትፈልግ ያ ብቻውን ሊወስን አይችልም። እና መጨረሻ ላይ ምናልባት የመጨረሻ አንድ ውጊያ ላይ ለማቀናበር ካልሆነ በስተቀር አብዛኛውን በኮሚቴ ነበር እኛ የምናካሂደው የነበረው። እርግጥ የተንዛዛ ከሆነ ኮሚቴው ብዙ ችግር ሊያመጣ ይችላል። ምክንያቱም በተለይ ኢመርጀንሲ በሚሆንበት ጊዜ የግድ መነጋገር አለብኝ እያልክ የምትጠብቅ ከሆነ ልትጠቃ ትችላለህ። እሱ ግን ይህን ያክል ብዙ አስቸጋሪ አይደለም። ራሳቸው በስምምነት ሊያደርጉት የሚችሉ ነው። አሁን ይሄኛው እንዳልኩ የኤግዜክቲቭ ኮሚቴዎች ከፈለጉ ለአንድ ለ3 ወርም የሚቆይ ለ6 ወርም የሚቆይ አንድ ሰብሳቢ ሊያደርጉ ይችላሉ። ምንም ችግር የለውም። አሁን ግን ዋናው ግን መግባባት መቻላቸው ነው። መግባባት ደግሞ ቅድም ያነሱት ነጥብ አለ። ይሄ ሰራዊት ገና አልተዋሃደም። አሁንም ቤዙ አውራጃ ነው። በነገራችን ላይ እኛ አሁን በምናደርግበት ጊዜ በእኛንም ተሞክሮ ሰጠየቀኝ ተክሊት የሚባል ነገር አለ። ተክሊት እንግዲህ በትግርኛ ነው አይ ቲንክ አማርኛ አይመስለኝም። ተክሊት ብወዛ እንደማለት ነው እና በየጊዜው ሰራዊቱ እያደገ በሄደ ቁጥር አሁን እነሱ እንደዛ ብወዛ የሚያደርጉት በራሳቸው ኦሪጅን ላይ ነው። አሁን የጎጃም ብዙ ጊዜ ብወዛ ያደርጋሉ እና ተሰብስበን አዲስ ሰብሳቢ ተመረጥ ይላሉ። እንደገና ሪሻፍል ያደርጋሉ ምክንያቱም ብዙ ሰራዊት ስለሚገባ። የወሎ እንደዛ ራሱ እንደዛ ያደርጋል። የሸዋም እንደዛ ያደርጋል። ግን አራቱ ተገናኝተው ግን ተክሊት ወይንም ይሄን ብወዛ አላደረጉም። አሁን ሊያደርጉም አይችሉም አሁን ባለበት ሁኔታ። ስለዚህ ምንድነው ሊያደርጉ የሚችሉት? አሁን በዚህ በሽግግር ጊዜ ካስፈለገ አንድ ክፍለ ጦር ወይንም ደግሞ 2-3 ብርጌዶች አሁንም እንደሚያደርጉት ከወሎ ምናልባት ተሻግሮ ወደ ሸዋ ሂዶ አብሮ በሸዋ ባለው ሰብሳቢ በደሳለኝ በአርበኛ ደሳለኝ ስር እንዲሰራ ሊያደርጉ ይችላሉ። እንዲተዋወቅ ሰራዊትን በተቻለ መጠን። አሁን ጎጃም እና ጎንደር ብዙ ጊዜ እንደዚህ አይነት ልምዶች ጀምረዋል አሁን እና እንደዚህ እያደረግ ሰራዊቱን እያቀራረብ ትሄድና ሞር እየተማመነ በሚመጣበት ጊዜ መጨረሻ ላይ እነዚህ ሰዎች በተለይ ማዕከላዊ ኮማንዱ እነዚህን ችግሮች መፍታት ስለሆነ ዋናው ዓላማቸው ቀስ በቀስ እያዋሃዱት ሊሄዱ ይችላሉ ሰራዊቱ። በነገራችን ላይ እሱ ከተዋሃደ በኋላ እነሱ ያመጡት ስትራክቸር አንዱ ኢንተረስት የሚሆነው ዴሞክራቲክ ቤዝ እንዲኖረው ነው። አሁን ጠቅላላ ጉባኤ ወይም ጀነራል አሴምብሊ ይኖረናል ያሉት። ይሄ እንግዲህ ምናልባት ፖለቲካ ድርጅትም ሊያደርጉት ቢችሉ ወይ ፕሮግራም ቢያወጡ አመቺ በሚሆንበት ጊዜ ከ3 ዓመት ከ4 ዓመት በኋላ ሊሆን ይችላል ወይም ከዛ በፊት ሊሆን ይችላል ሰፊ ኮንግሬስ ስብሰባ አድርገው ወይንም ይሄ እነሱ ጠቅላላ ጉባኤ የሚሉትን ማዕከላዊ ኮሚቴ እንዲመርጥ ሊያደርጉት ይችላሉ። ያኛው የፖለቲካ ክንፍ የሆነ ሊቀጥል ይችላል። ከዛ ምናልባት አንድ ኮሚሰርም ከዛ ውስጥ ሊወጣ ይችላል። አሁን ግን አንገብጋቢ የሚሆነው በወታደራዊ እንትን እነዚህ ሰዎች በየቀኑ የሚዋጋቸው ጠላት ጋር ነው ያሉት። አሁን በየቀኑ አሁን ምን ያ ደግሞ ጠላት የምትለው ደግሞ ቀላል አይደለም። በጣም ኃይል በብዛት ያለው ግን የነሱ አሁን ትልቁ ጥቅማቸው ምንድነው? ተሞክሮ ብዙ አላቸው። አሁን የቆዩ ናቸው ብዙዎቹ። አሁን የብልጽግና ወይም ይሄ መንግስቱ የመከላከያው ጦር ግን ወላ የማንስ ሚሊሻ አድማ በታኝ ምናምን የሚቀጥራቸው ብዙን ጊዜ የውጊያ ልምድም ይሄን ያክል የሌላቸው ናቸው። የውጊያም ፍላጎት መስዋዕትነት የመክፈል ምንም የላቸው ማለት ትችላለህ። እና ከዚህ የተነሳ ነው ብዙ ነው በተለይ በውትድርናው ዓለም የብቃት ያለው መሳሪያ መኖር፣ ስልጠና መኖር፣ የቁጥሩ መጨመር ለትግሉ ወኔ ከሌለ ወይም ቅድም ያሉት ፍላጎቱ ከሌለ እንደ ውጤት ይኖረዋል ተብሎ ይገመት ይሆን? በጣም ጥሩ ጥያቄ ነው። አክቹአሊ ከተሞክሮ የኛ ተሞክሮ ብቻ ሳይሆን በሰፊው ዓለም ተሞክሮ ወስደህ በድሮዎቹም አሁን ለምሳሌ በቪየትናም ጦርነትም ወስደህ ኢቭን በአፍጋኒስታንም መውሰድ ትችላለህ። በሌሎችም አለ አይደለም። ዋናው ለመስዋዕትነት ዝግጁ መሆንና ዓላማ መያዝ ነው። አሁን ይሄን የአማራ ወጣትን ያመጣው እንደዚህ የገነፈለ በሺ የሚቆጠር የሚገባው በራሱ ፍላጎት ነው የሚገባው። ተገዶ ተከቦ ታንቆ አይደለም። አሁን ልክ ይሄ መንግስት እንደሚያደርገው መንግስት ማለት የ13 ዓመት የ12 ዓመቶችን ሁሉ አሁን ከስራ ቦታ ያሉትን ወይም ከእናቶቻቸው እየመነጨቀ እኔ የምልህ እንኳን ጦርነት እነዚህ ሰዎች ሊያውቁና እርስ በራሳቸው እንኳን መጣላት ያን ያክል የማይፈልጉትን ልጆች እየወሰደ ነው የሚማግዳቸው ያለው እና ለብ በሆነ ብር ሸለቆ ይገባሉ ይባላል። በሺ በአድ የሚቆጠሩ እነሱን እንደማገዶ እያደረጉ ጀነራሎችና ሻለቃዎቹ ከኋላው ነው በተለይ ጀነራል ትላልቅ መኮንኖች እያስጨረሱ ድጋፍ እንሰጣለን ብለው ደግሞ አውሮፕላን እና ወይንም የመሳሰሉ አሁን ልክ እንዳልከው
ድሮን የመሰለ እንትን ያደርጋሉ። ግን አሁን ፋኖች ደጋግመው እንደሚሉት ራሱ የድሮኑ የሚጥሉት በየጊዜው የሚጨርሰው አብዛኛው ንጹሑን ህዝብ ነው የሚጨርሰው እንጂ ምንም ለውጥ አላመጣም። እና የበለጠ እንዲያውም ፋኖች እያደጉ እንዲሄዱ ነው ያደረጋቸው። ስለዚህ ዋናው እንዳልከው ወኔ ነው። ወኔና ሞራል ለመስዋዕትነት ዝግጁ መሆን ነው ትልቁ ነገር። ግን መንግስት ይሄንን በጣም ጥሩ ነው። አሁን ለምሳሌ ተመከተ አሁን እነዚህ ፎቶግራፍ ላይ እንኳን ብታይ አሁን እነዚህ 18 ዓመት የሞላቸው ከዚህ ውስጥ መኖራቸው ትጠራጠራለህ። እንግዲህ እንዲያው በ18 እንኳን መለኪያ ቢሆን ብዙዎቹ ያው ገና በጣም ትናንሾች ናቸው። ለዛውም እንግዲህ ግፍ ነው የሚሰራው በኢትዮጵያ ህዝብ ላይ የምታየው ያሳዝነኛል። ይሄ ህዝብ ከኦሮሞም አካባቢ ጋፋ ያመጧቸዋል ፕሮፓጋንዳ ያደርጉና ምንም ባይምሯቸው ሊሰረጽ የማይችል ነገር ነው የሚነግሯቸው። ወይ ኢትዮጵያ ሊያጠፋ ዘራፊ ነው ወይ ምናምን ይሏቸዋል። ግን በሚማረኩበት ጊዜ ሁሉ ታሪክ ምንም ውሸት እንደሆነ ሲያዩ ደግሞ ይገርማቸዋል። ደግሞ አሁን ህዝቡን የፈለገው ቢሆን በዚህ በ21ኛው ክፍለ ዘመን ኢንፎርሜሽን መረጃ በቀላሉ ነው የሚተላለፈው እና እነሱ በውሸት ነው ፕሮፓጋንዳ የሚነዙት። ግን እነዚህን ወጣቶች ግን ያስጨርሷቸዋል። እነዚህ የውጊያ ፍላጎት ኖራቸው አይደለም፣ በግድ የተያዙ ናቸው። ኑሮ ራሱ መከራ የሚያሳያቸው ናቸው እና በቃ ያሳዝናል፣ እንባ ያመጣል አንዳንዴ በቃ ስታየው። እና ይሄ መንግስት አንዱ ችግሩ እሱ ነው። ደግሞ ደጋግሞ ነው የሚዘምተው። እና አንድ ታዋቂ ተረት አለ አይደል ነው ምናልባት ታውቀ ይሆናል። እና አንስታይን ያለው ይባላል፣ ግን ሌላ እሱ አላለውም ሌሎች ናቸው ያሉት ይባላል። አንድን ዘዴ እየደጋገሙ በማድረግ የተለየ ውጤት መጠበቅ እብደት ነው የሚል የታወቀ ታሪክ አለ። እብደት ነው አሁን ያደርጉት። አሁን ስንት ጊዜ ነው የዘመቱት? ግን እናጠፋለን አሁን በሳምንት መጀመሪያ በ2 ሳምንት ነበር እንዲያውም 2 ዓመት በፊት ታየው እንደሆነ። እና ይሄ ሁሉ ድሮን ለክልሉ በቅርቡ አስረክበን እንወጣለን ብለዋል የጦር አዛዡ ጀነራል ጭምር ሳይቀሩ። ጨራርሰናል አሁን በቃ አስረክበን ለክልሉ ልንወጣ ነው። ከሳምንት በፊት ነው ይሄን መግለጫ ብለው የሰጡት። እውነት ነው። ያሳፍራል። አንዳንዴ ለማን ነው የሚነግሩት ትላለህ። ምክንያቱም አሁን ባለንበት ጊዜ ሳተላይት እንትን ፒክቸር መውሰድ ትችላለህ። ኢንፎርሜሽን ሌላው ቀርቶ ጋዜጠኞችን ምናምን ማስገባትም ትችላለህ። ይሄም እየታየ ነው እንግዲህ ይሄ ሁሉ በቪዲዮም በሁሉም ነገር። እና ለካድሬዎቻቸው ነው ብዙ ጊዜ የሚናገሩት እና ለራሳቸው በሰርቫይቫል ነው እነሱ በተለይ ላይ ያሉት የጀነራሎቹ የራሳቸው መንግስት ነው። ይሄ በጥቅም የተያዘ ነው። ቅድም ስንለው የነበር ነው በመጀመሪያ ክፍል 1 ላይ መሬት ዝርፊያው የተጧጧፈ ነው። በገንዘብ የከበሩ ናቸው። በሌላ ንግድ ውስጥ የገቡ ናቸው። በወርቅም በምንም በመሳሰለው እነዚህ ሰዎች ይሄ ስርዓት እንዲቀጥል ይፈልጋሉ። እና ጦርነቱ እስከ መጨረሻው እየቀጠለ ህዝቡ ቢያልቅ ምንም ደንታ የሌላቸው አሉ። በጣም የሚያሳዝን ነው። ግን እኔ ፋኖ እንደሆን እያደገ ነው የመጣው። እንዲያውም ጉባኤ አድርጎ አሁን ራሱን አንድነት መሰረተ። ለወደፊትም ቅድም ባልከው በተለይ ከሁለተኛው የፋኖ ግሩፕ ጋር እንግዲህ ተስፋ ሰው የሚያደርገው ህሊናም ወስዷቸው ወቅሷቸው ተነጋግረው አንድ ይሆናሉ የሚል ተስፋ አለኝ እንግዲህ። ምክንያቱም ምንም የነሱ መለያየት ለነሱም ጎጂ ነው፣ ለጠላትም በር ይከፍታል እና ለህዝቡ በተለይ ደግሞ ከፍተኛ ጉዳት ነው የሚያመጣው። እና አንዱን አንዱ አጠፋለሁ የሚለው አባባል አይሰራም። በተቻለ መጠን በተለይ አሁን በዚህ ባሉበት ሁኔታ ፋኖ እንደዚህ እያደገ ባለበት ሁኔታ እነዛም አብረው ቢያንስ አብረው የሚሰሩበት ነው። በግንባርም ይሁን በምንም ይሁን ወይንም የጋራ አመራርም ቢሆን ፈጥረው ለጊዜያዊም ቢሆን ግን እርስ በርስ መጋጨት ግን ያለባቸው ብያለሁ። ምክንያቱም መንግስት ይገባባቸዋል። ይሄ መንግስት በተለይ አንዱ ትልቁ አርት አድርጎ የያዘው ቅድም ክፍል 1 ላይ ስናነሳ የነበረው መከፋፈሉ ነው። እና በመከፋፈል ደረጃ የሚደርስበት የለም። የአማራውንም ህዝብ ይከፋፍላል። የትግራይንም እንደምታውቀው ነው ህወሓትም ከፋፍሏል። በሁሉም ቦታ እየገቡ ሶማሊያ ሳይቀር ገብተው ከፋፍለዋል። ኦሮሚያም እንደዚህው። እና በመሃሉ ህዝቡ ነው የሚጎዳው። ይሄን መከፋፈልን የሚለውን ነገር እንዲቆምና በአንድ ሆነው ተነጋግረው የሚያዱበት መንገድ ቢኖር ጥሩ ይመስለኛል። ይሄ ነው እንግዲህ ስለ ፋኖ ያለኝ አመለካከት። ከልብ አመሰግናለሁ አቶ አብዩ ብርሌ ወይም ጌራ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ አብዩ ብርሌ ወይም ጌራ ልምዳቸውን እያካፈሉ ነው የሚገኙት። እናንተም ይህን ዝግጅት ለምትከታተሉት ታላቅ አክብሮት አለን። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይዘርስ ዘንድ ሼርና ላይክ ብታደርጉት እጅግ መልካም ነው። በተጓዳኝም አዳዲስ ተመልካች አድማጮችም ካላ
ትችላላችሁ። እንደነዚህ አይነት እውቀቱ ልምዱ ያካበቱ ኢትዮጵያኖች ወገኖች ሀሳባቸውን የሚያካፍሉበትን ይህን የዘውዱ ሾው ሚዲያ ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑም በማክበር እንጋብዛችኋለን። አሁንም አብራችሁን ቆዩ። ከልብ አመሰግናለሁ። እንግዲህ በዝርዝር በጣም ወሳኝ የሆኑ ነጥቦችን ወደ 5 አቅርበው ዘርዘር አድርገው አስረድተውናል። በዚህ በቋራው ስምምነት ላይ ብዙ ሀሳቦችንም ሰጥተዋል። ለአማራ ሕዝብ በሚል የሰጡት መግለጫዎች አሉ። ለአማራ ፋኖ ሰራዊት በአጠቃላይ የሰጡት መግለጫዎች አሉ። ለአክቲቪስቶች እና ጋዜጠኞች የሰጧቸው መግለጫዎች አሉ። ለዲያስፖራ ወገኖቻችን ጭምር በሚል በዝርዝር ያቀረቧቸው ነገሮች አሉ። ከብሔራዊ ኃይሉ ውጭ ላላቸው የፋኖ አደረጃጀቶችን በሚል ምናልባት የሰጧቸው ለአገዛዙ ካድሬዎች፣ የሰራዊት መኮንኖችና ወታደሮች ሁሉ የሰጧቸው ለመላው የኢትዮጵያ ሕዝብ ጭምር የሰጧቸው ማብራሪያ ዝርዝር ጉዳዮች ነው። በጣም በሚገርም ሁኔታ ያልዳሰሱት ነገር የለምና እነዚህንስ እንዴት ገምግመዋቸዋል? እንዴትስ አይተዋቸዋል? እንደው አጠር ያለ ማብራሪያ በዚህ ላይ ቢሰጡኝ አመሰግናለሁ። በጣም ጥሩ፣ እንኳን አስታወስከኝ። አንዱ ዋናው ጥሩ ነገር እዚህ መግለጫቸው ላይ ጥሪውን ጥሩ አድርገው ግልጽ አድርገው ማውጣታቸው ነው። አሁን ለምሳሌ የዲያስፖራውን መውሰድ እንችላለን። ሁላችን እኛንም ስለሚመለከት በተለያየ ጊዜ ላይ ኢንተርቪው ሲቀርቡ የሚያነሱት የነበረ ነው። በተለይ ዲያስፖራውን አንድ ሆናችሁ በአንድ ወጥ በአንድ ድምፅ ብትመጡልን ጥሩ ነው። ምክንያቱም የእናንተ መከፋፈል በእኛ ላይ ተጽዕኖ አለው። እውነታቸውንም ነው። ደግሞ በሚዲያ ላይ ብቻ ሳይሆን ኢቭን በገንዘብ መዋጮ ላይ አሁን ለምሳሌ ሁሉም የእያንዳንዱን ጎጥ ወይም አውራጃ ብቻ ሳይሆን በጎጥ ደረጃ ሁሉ ገንዘብ እያዋጣ የሚልክ አለ እና ያ ትልቅ ተጽዕኖ ትልቅ ጉዳት ነው የሚያመጣው። አንደኛ ምክንያቱም በሰራዊት ውስጥ ራሱ ረዘም ያለ ለመስዋዕትነት ዝግጁ የሚያደርግ የትግል ስሜት የሌላቸው ስንት ሊኖሩ ይችላሉ። እንዳልኩ ቅድም በተለይ መንግስት ሊጠቀምባቸው ይችላል። በገንዘብ ነው ብዙ ጊዜ የሚከፋፍላቸው። በዛ ላይ እንደገና ደግሞ ዲያስፖራው ገብቶ መከፋፈል ከጀመረ ደግሞ የበለጠ ችግር ነው የሚፈጥረው እና አንድ ሆናችሁ ብትመጡ ለእኛም ጥሩ ነው የሚለው አባባል ጥሩ ጥሪ ይመስለኛል። ከዛ ለሚዲያውም እንደዛው ነው ያቀረቡት። ለሚዲያውም የሚያነታርክ ነገር ውስጥ እንዳይገቡ በተቻለ መጠን የፋኖን አንድነት ለማዳበር የሚጠቅም ነገር እንዲያነሱ ብለው ነው ያቀረቡት። ከዛ የሌሎቹ ድርጅቶች ያልከው እውነት ግን ነው። እሱን ጥሪ ማድረጋቸው በጥሩ መንፈስ ኑና እንገናኝ እንነጋገር ነው። እንግዲህ ሌላውም ድርጅት እነዛም ደግሞ አይ እንነጋገር ብለዋል። እንግዲህ እንዲያውም እነዚህ የሚሉት ቤታችን ሰፊ ነው፣ ከዛም አልፈው ሄደው ነው ቤቱ ሰፊ ነው አዳራሹ አብረን ሆነን ልንታገል እንችላለን ነው ያሉት። እኔ በጣም ትልቅ ተስፋ የሚሰጥ ነው። በእንደዛ አምሹር ሳያምኑበት እንደዛ አይሉ። ምክንያቱም ይሄ ነገር በህዝቡ ላይ ትልቅ ጉዳት ነው የሚያደርሰው እና በድርጅቱም በእነሱም ላይ ዞሮ ዞሮ እነሱም ነው የሚጎዳው። ፋኖን እድገት በጣም ወደኋላ ይጎትታል። ስለዚህ ቁጭ ብለው ጊዜ የሚውሰድ በተቻለ መጠን እየተግባቡ እየተነጋገሩ የሚሄዱበትን መንገድ ቢፈጥሩ ጥሩ ነው ብዬ ነው ማምነው። እንዳልከው ደግሞ በተለይ የዲያስፖራው ደግሞ ራሱን መፈተሽ ያለበት ብዬ ነው ማምነው። ሚዲያውም ሆነ ዲያስፖራውም ዞሮ ዞሮ አንድ ስትሆን ነው ትልቅ በተለይ አሁን ባለው የህዝብ ተጋድሎ አሁን በዓለም ባለፈው አንስተነው ነበር መሰለኝ። አሁን ኢትዮጵያ ለአመፅ እየተዘጋጀች ነው የሚመስለው። የህዝብ ማዕበል ሊነሳ የሚችልበት እድል በጣም ሰፊ ነው እና በእንደዚህ ሁኔታ ላይ እንደገና በዲያስፖራም ሆነ በሚዲያውም በሌሎችም ከመከፋፈል ይልቅ ህዝቡንም ሆነ ፋኖንም አብረው የሚያግዙበትን ሀሳብ ቢያቀርቡና ይቺ ሀገር አሁን ካለችበት የህልውና አደጋ ወጣ ለዚህ ህዝብ እንዲያልፍለትና ነፃነትና ፍትህ እኩልነት የሰፈነበት ኢትዮጵያ ብትመሰረት በጣም ደስ ይላል። ምክንያቱም እኔ እንጃ አንዳንዴ እኮ አገሪቱ አለችው እኮ ነው የምትለው። እኔ ብዙ ጊዜ ጠራጠራለሁ። ዝም ብለህ ስሙ ነው እኮ አሁን ኢትዮጵያ የምትለው እናንተ ወጣቶች ናቸው። እንዲያውም እኛ እኮ ብለን አሁን 4 መንግስት ነው መሰለኝ ያየሁትና በዚህ ረጅም እድሜ እኔ አትሊስት እኔ የምልህ በእኛ ጊዜ እኮ ስታየው ይሄ ሁሉ ግጭት ይሄ ሁሉ መከራ አልነበረም። ያው ወይንም አንድ ግንባር 2 ግንባር ሊኖር ይችላል እንጂ እርስ በርስ እንደዚህ ሆኖ ህዝቡ እየታፈነ እንደገና እየሄደ ገንዘብ አምጣ እየተባለ በየቦታው በኦሮሚያ በአማራ እንዳትገባ እየተባለ ደሃው ህዝብ በተለይ ምንም የሌለው ታግቶ ሄዶ ስንት 2 ሚሊዮን 3 ሚሊዮን ብር ካላመጣ እገልሃለሁ እየተባለ በየጣሻው ሁሉ የሚቀረው ተመልከት። ከአውቶቡስ ሁሉ እየተቀሙ እና ይሄን ሁሉ እየሰማን እያለን እኔ ይሄ መንግስት አንዳንዴ እንዴት ተኝቶ ያድራሉ ነው የምለው። በቃ ከላይ ከጠቅላይ ሚኒስትሩ ጀምረ እስከ መሪዎች ድረስ ምን አይነት አገር እየመራን ነው ብለው ነው የሚያምኑት። ፍትህ የሚባል ነገር የለም። የህግ የበላይነት ቀርቷል፣ ተረስቷል። እና
ይሄ ሁሉ በሆነ ኢኮኖሚውን ተው አፈር በልቷል። አሁን ኢንቨስትመንት የሚባል ነገር የለም። ደጋግማ አንተም በዘውዱ ሾው የምታቀርበው ነው፣ ሌሎችም የሚሉት ነው። ዘርዝረን እንኳን አናበቃም። ይህች ሀገር ያለችበት የኢኮኖሚክ አዘቅት ምን ላይ እንደሆነ ይህ እየታየ ነው። አሁን በሐኪሞች እየታየ ነው፣ በመምህራን እየታየ ነው፣ በታክሲ እየታየ ነው። እና ከዚህ እንዴት እንውጣ የሚለውን መነጋገር ነው መፍትሄው። ሌላ ምንም አማራጭ የለውም። ፎርዛት ማተር ይሄ መንግስትም ልብ የሚገዛ ቢሆን ቅድም እንዳልኩ ዝም ብሎ በጦርነት ብቻ በመከፋፈል በዚህ ቀጥላለሁ ከሚል ያ ሁሉ ገንዘብ ከሚያጠፋና ከሚያወድም ህዝቡንም መሰረተ ልማቱንም ሕክምናውን ትምህርት ቤቱን ሁሉ ከሚያወድም እኔ ምን አለ ይህች ሀገር እኮ የነሱ ሀገር እኮ ነች፣ የልጆቻቸው ሀገር እኮ ነች። እኔ ትምህርት ቤትን በቦምብ እየሄድክ መጨረስ ምን ትለዋለህ? እስኪ ክሊኒኮች ማለትሽ ናቸው ሙሉ የወደሙት። እንዴት አድርገህ ነው የሚተካው? ያ ህዝቡን ተው፣ ቤተክርስቲያን ሁሉ ይመታሉ። እና ይሄ ከዚህ እንደዚህ ሆረር እንደዚህ አይነት ምሬት ውስጥ ያለ ህዝብ እኔ አትሊስት ህሊና ቢኖር መነጋገር ቢቻል ተገናኝቶ ተነጋግሮ መፍትሄ መፈለግ ነው ያለበት። በፋኑም ደረጃ ኢንፋክት አምሹር ጦርነቱን ጓዶቻቸውን እያጡ እድሜ ልክ እንዋጋ ብለው አይደለም። ግን መጀመሪያም የጀመረው መንግስት ነው፣ አሁንም የሚጨርሰው ህዝቡን መንግስት ነው። እና ለውጥ ሊመጣ የሚችልበት እድል ካለ እነሱ በሩን ስለከፈቱት ለምሳሌ የሽግግር መንግስት ብለው እንደሚሉት ሁሉ ይሄም መንግስት እኮ ልብ ቢኖረው እኮ አሁንም የመጨረሻው እኮ እንትን አልደረሰም ገና። ወደኋላ መለስ ብለህ እኮ ያንን የሽግግር መንግስት የሚባለው አሁን ምርጫ ይመጣል ብላሉ። አሁን እንግዲህ ዓመት በኋላ ምን አይነት ምርጫ እንደሚካሄድ እግዚአብሔር ያውቃል። እኔ እንዳሉት ነው አቶ ብዩ። አሁን ትግራይን አንድ ቀን ዞር ብሎ የፌዴራል መንግስቱ የሚያስተዳድርበት ነገር የለም። ገንዘብ ከመላክ አንዳንድ ነገር ከማለት አማራ ያው እንደሚያዩት ነው። ምንም ነገር እዛ ያሉት የብልጽግና መሪዎች ጭምር ሳይቀር ሌሊትና ቀን እንቅልፍ አጥተው አብዛኞቹ ልጆቻቸውን ቤተሰቦቻቸውን ጭምር አዲስ አበባ ያስገቡበትና ፕሬዝዳንቱንም ጨምሮ በሰቀቀን ህይወት የሚኖሩበት ነው። ኦሮሚያም በተመሳሳይ መልኩ ነው። በሁሉም ቦታ ችግሮች ባሉበት እንግዲህ ትንሽም አሁን ሰላም የሚባለው አዲስ አበባ 4 ኪሎ የሚቀመጥባት ሰፈርና አካባቢ ነች ያለችው እና ምን አይነት ምርጫ እንደታሰበም ግራ ነው የሚያጋባውና እንዴት ሊቀጥል እንደሚችል በጣም ራሱ ምን ለይስሙላ እንዴት እንደዚህ አይነት ቲያትር ትሰራለህ በህዝቡ ላይ? አንዱ እኮ ችግሩ ምንድነው መሰለህ፣ ቅድም ስለው እንደነበረ ነው። ወደ 13 ሚሊዮን የፓርቲ አባላት አለን ይላሉ የብልጽግና። እንግዲህ 13 ሚሊዮን ገደማ ካድሬ በጥቅም የተሳሰረ ነው። ይሄ በአገር ፍቅር የተሳሰረ አይደለም። ይሄ ሁሉ በጥቅም እንደዛ ነው ህዝቡን የሚያጋጩት። እንግዲህ ተመልከት፣ አሁን እስከ መጨረሻው ድረስ እየሄዱ የሚያልቁም አሉ። አሁን በአማራ ክልል በሙሉ አንዳንዶቹ በቪኤት በምናምን በምትለው መኪና የሚነዱ ህዝቡን የሚያድነው ሌላውን አገሪቱን ቀጥ አድርጎ የሚይዘው ዶክተር ግን ይኸው በ10 ሺህ ብር ብቻ ቤት ክራይና ልጆችን ያሳድግ እየተባለ አንድ ሀገር ምን ያክል እንደወደቀ የምታየው በትምህርትና በሕክምና ደረጃ ዋና ቁልፍ የሆኑት መምህራንና ሐኪሞች ራሳቸው የሚበሉት ሲያጡ ነው። ባለፈው መምህራን እንግዲህ ተመልከት ተሰልፈው እንደ ቤት የለሽ እንትን አብረው ከተማሪዎቻቸው ጋር በላስቲክ እንጀራ ተቀብለው በጣም ያሳፍራል። እንደዛ እና እንዴት አይሰማቸውም ነው ሰዎች? እኔ በአመት ባል ጊዜ አንዳንዴ ወይ አንዲት ዶሮ ወይ ዘይት ምናምን ይዘው ይቀርቡና በቃ ይሄው የሰጠን ነው ህዝቡ ምናምን ይላሉ። እንዴት ህሊናቸው እንደማያወቅሳቸው ይገርመኛል። እና እኔ እንዳልከው ነው። አሁን እነዚህ ሰዎች አንዱ የማይሰማቸው ልጆቻቸው ውጭ ነው የሚማሩት ብዙዎቹ። ስለዚህ ስለ ትምህርት ቤት ወደመ አልወደመ ለነሱ ብዙም ደንታ ያላቸው። ሕክምና ከመጣ ቤተሰቦቻቸው በሙሉ ወይንም ታይላንድ ወይ ደቡብ አፍሪካ ወይ አሜሪካ ነው የሚሉት። ሀብት ከመጣ ደግሞ ራሱ አቶ ጌታቸው ደጋግሞ ሲለው እንደነበረ የውጭ ባንክ አካውንት አላቸው። ማት ቢሊዮን ብር ከአቅማቸው ከሚበሉት በላይ ገንዘብ እየሰረቁ እየዘረፉ ያስቀምጣሉ። ስለዚህ ለነሱ የጦርነት ራሱ ትልቅ ሀብትና ትልቅ እንትን ነው። ሌላው ህዝቡ ቢያልቅ ምንም ስሜት የላቸው። እና ልክ ተመልከት እንግዲህ እና አሁን ይሄ ሪሊ ኮርተህበት የምታነሳው ነው የምታሳየው ነው። ይሄንን አንድ እንትን በጀሪካ ዘይት አድርገህ እና ከዛኑና ውሰዱ ማለት ምናምን በጣም ያሳፍር ነው። አይ ዶንት ኖ ያ የመምህራንም ፎቶ በቅርብ ካለ ብታሳየው በጣም ጥሩ ነው የሚሆነው። ያኔ በላስቲክ ይዘው መምህራኑ ራሳቸው እንጀራ እየተሰጣቸው ሲሆን ተመልከት እንግዲህ። እና እንደዚህ አይነት ሀገር ነው እንግዲህ ያለች። አሁን በመሀሉ ላይ እኮ ይሄ ዘይት የሚባለው በስንት መከራ ከውጭ የተገኘ እኮ ነው። አሁን ሀገር ቤት የከፈቷቸው የሚባሉ 2 የዘይት ፋብሪካዎች ምናምን ነበሩ ባለሀብቶች ተብለው እነሱ ወድመዋል ነው የሚባሉት በየቦታው። ይሄ እንግዲህ ተመልከት፣ ይሄ ትልቅ ነገር ሆኖ ነው። እና ምን ያሳፍራል። እኔ የምልህ ጀስት
እኔ እኮ አሁን ለምሳሌ የቻይናን እድገት ብታይ በእኛ በህይወታችን አይተናል እና የዛሬ 40 ዓመት አካባቢ እኔ አስታውሳለሁ ቻይና አንድ መንገድ አዲስ መንገድ ሰራች ተብሎ በዚህ በአሜሪካኖች ምናምን ሲስቁባቸው ነበር ያኔና ወደ ሻንጋይ የሚሄድ ከቤጂንግ አንዲት ኤክስፕሬስ ወይ ተብሎና ምንም መኪና የለውም እና አንዲት መኪና ነች የምትታየው። ተመልከቱ ቻይናን ምናምን ገና መኪና እንኳን ሳያገኙ ይሄን መንገድ ይሰራሉ ምናምን ብሎ በኒውዮርክ ታይምስ የወጣ አርቲክል በደንብ አስታውሳለሁ። እና እንግዲህ አሁን ቻይና የት እንደደረሰች ተመልከት። እንግዲህ በዓለም ደረጃ ያለው ኢንፍራስትራክቸር በሙሉ እንደዛ ነው። ድህነትን ወደ 200 ሚሊዮን በላይ በአጭር ጊዜ ውስጥ ከድህነት አረንቋ ያወጣ እኮ ሀገር ነው ያገር። እንግዲህ ተመልከት አሁን የቻይናን እድገት ብታይ። ለምን እነዚህ ሰዎች ከፍተኛ የሆነ ሀገራዊ ስሜት ያላቸው ናቸው። ከመሪዎች ጀምረ እኔ ትምህርት ቤት እያለሁ አስታውሳለሁ በነበርኩበት ትምህርት ቤት የመጡ ነበር ቻይና በየል ዩኒቨርሲቲ ኦፍ ፔንሲልቫኒያ የመሳሰሉና ቋንቋ እንኳን በደንብ ሳይችሉ የሚያጠኑት በቃ የዶክተርነት የኢንጂነሪንግ የመሳሰሉ እና ወዲያውኑ እንደጨረሱ ተመልሰው ይሄዳሉ። ደግሞ መንግስት ነው ድጋፍ የሚሰጣቸው የነበረው እና እነዚህ ሄዱና በሙሉ አገር መገንባት ላይ ነበር የሚሳተፉት። ኮሪያም እንደዛ ነው። አክቹዋሊ ደቡብ ኮሪያ ማቃቸው ነበር። እዛ ኢትዮጵያ ስመላለስ አብረው የሚሰሩ እዛ መንገዶች ባለስልጣን በመሰራበት ጊዜና እናወራ ነበር። ምሳ ብዙ ጊዜ አብረን እንወጣለን እና አብይ ይሉኛል ይሄ መንግስት ስለማያውቅ ነው ሲያወቀ ነው። አሁን እንዳንተ አይነቱን እንኳን 5-10 ሰው እኮ ስንት ነገር ሊቀይር ይችላል። አንተ እዚህ መጥተህ ስንት እንዲያውም ዳህን ታያለህ ትከፍላለህ አብረው እንኳን ለመስራት ምናምን እና ለምንድን ነው ብዙዎች እንደዚህ የላኩ ያስተማሩ እዛ ለውጥ እንዲመጣ ለምን አያስተባብሩም? ይሄን ዳያስፖራው ምናምን ስለነበር እንግዲህ ተመልከት እና የራሳቸው እነዚህ ሀገሮች ያደጉት በእንደዛ ነው። ይሄ መንግስት እንዲያውም ምሁር ይጠላል። እንግዲህ ደጋግሞ የሚናገሩት ነው አይተከዋል። ህዝቡን ይጠላል ዜና ጀምሮ ማለት ነው። እንደዚህ አይነት ነገሮች ብዙ ችግሮች በሞራል ላይ በኢትዮጵያ እርግጥ ነው ቻይና እንዳሏት ከባዶ ተነስታ ዛሬ እዚህ ደርሳለች። እነሱ በሰው ትከሻ እርሻ ሲያርሱ እየጎተቱ ኢትዮጵያ በበሬ ነበር የምታርሰው በዛን ዘመን። ቴክኖሎጂ ትልቅ ቴክኖሎጂ ማለት ነው። ጃፓኖች እንዳሉት ወደ ውጭ ሰው ሲልኩ አብረው ከካሜራ ጋር ነው የሚልኩት። ሄዳችሁ የአውሮፓኖችን የአሜሪካኖችን ስራ እየቀረጻችሁ ኑ ተብለው ማለት ሰርተው ቅድም እንዳሉት ቻይናዎቹ ወዳው ሰልጥነው ወደ ሀገራቸው እንደሚመለሱት በተመሳሳይ መልኩ ጃፓኖችም እንደዛ ነበር የሚሰሩት በመንግስት እገዛና። የኛ ደግሞ በራሳቸው ጥረትና ድካም ልፋት በዚህ በድሃ ገበሬ ታክስ ከፋይ ተምረው ራሳቸውን የቻሉትን ዶክተሮች ጭምር የስቃይና መከራ የሚያሳዩ ምሁራኖችን የሚያባርሩ የሚገሉ የሚያስሩ መንግስት ውስጥ ነው ያለ ነው። በጣም በሚያሳዝን ሁኔታ ጃንሆይም ቢሆን ደርግም የራሱ ትንሽ ክፍተት ቢኖርበትም ሞራል ላይ ያህል ነገር አላደረገም። ግርማዊ ቀዳማዊ ኃይለ ሥላሴ ግን በሚችሉት አቅም ሰዎች እየተማሩ እድገትን ልክ አሁን ጃፓን እንደተላከው እየሄዳችሁ ተማሩ እያሉ የሚልኩ ወደ ሀገራቸው ደግሞ በዛን ዘመን የነበሩት አንድ ቀን አያድሩም። ዲግሪያቸውን እንዳገኙ ወይም እውቀታቸውን እንዳገኙ ወደ ሀገራቸው ነበር የሚመጡት እና ይሄ ችግር እንደተባለው እውነት ነው የሚያባብስ ችግር አለበት። ልክ ነህ። አጠር አድርጌ አንድ አጭር ታሪክ አስታወስከኝ ልንገርህ እና እንደ ምሳሌ አሁን ድሮ የነበርኩበት ስራ አሁን ጡረታ ከወጣሁ ወደ 9 ዓመት ሊሆነኝ ነው እና የኒውዮርክ ትራንስፖርቴሽን ኤጀንሲ ነው፣ ትልቁ ነው በኖርዝ አሜሪካ እና ብዙ ድልድዮች አሉ፣ መንገዶች አሉ፣ ብዙ አውቶቡሶች አሉ እና ማዕት ጎብኚዎች ይመጣሉ። ልክ አሁን እንዳነሳው ከጃፓን ሳይቀር ይመጣሉ። ከቻይና የዛሬ 40 ዓመት አካባቢ ይመጡ ነበር ለመጎብኘት ቴክኖሎጂውን ለማየት ድልድዩ እንዴት እንደተሰራ ታናሉ እና እኔ እድል አግኝቼ አብሬ አስጎበኛቸው ነበር እና አንድ ጊዜ አስታውሳለሁ ወደ 40 ገደማ የሚሆኑ ነበሩ እና እዛ ውስጥ በሁናን ጋቨርነር እየተመሩ ነው የመጡ ኢንጂነሮች አሉ። በቃ ይሄ ኮምፒውተር እንትኖች አሉ። እንግዲህ ቻይና ያኔ በጣም ወደኋላ የቀረች ነች። ተመልከት አሁን እኮ ነው አሁን በእኛ እድሜ እኮ ነው ነገር ያለው 50 ዓመት እንኳን አይሞላም እና መጣው ኖት እየጻፉ ምን እያሉ በቃ ድልድዩን እናሳያቸዋለን፣ ታናሉን እናሳያቸዋለን። ያን ሁሉ ነበር ጻፈው ተመልሰው በጣም ሲሪየስ ናቸው ይመለሱ ነበርና ከዛ ሄደው በ5 ዓመት በ10 ዓመት ውስጥ በቃ አይንን ለማየት የሚገርም እንትን ውስጥ ሲሰሩ ታያለ እንደነዚህ አይነት ሰዎች። እኔ አንድ ጊዜ አጭር ላድርግልህና ከኢትዮጵያ የሄድኩኝ ስሰራ የፖሊሲ ሜከሮችን እና ወይንም ደግሞ ዳይሬክተሮችን በተለይ እነሱን ተጽዕኖ ለማሳደርና ለማሳየት በሚል ዓለም ባንክ ነበረ ወጪውን የቻለው እና ወደ 11-12 የሚሆኑ ይዘን መጣን። ብዙዎቹ ዳይሬክተሮች ምናምን ናቸው፣ ትንሽ ደግሞ ኢንጂነሮች አሉ እና እዚህ ያሉ ጓደኞቼ ጋር አሁን ኒውዮርክ ያሉ ጥሩ የሆነ ዝግጅት 6 ወር ነው ፕላን ያደረግነው እና የቴክኖሎጂውን ይሄ ትራንስፖርቱን የድልድዩን የሃይዌውን የምን እንዲጎበኙ ብለን አመጣናቸው። ዓለም ባንክ ነበር ፈንድ የሚያደርገው እና በጣም የገረማቸው እነዚህ አሁን ብዙዎቹ መጣ አያውቁም፣ አሜሪካንም አያውቁም፣ አንዳንድ ቻይና ሄደዋል እንጂ ይሄን አያውቁም። እና አንደኛው ምን አለኝ አንደኛው ባለስልጣን አቶ አብዩ አለኝ
እኔ እንደማየው አሁን አለኝ አንተ ያመጣህን እንደው ቴክኖሎጂውንና ይሄን መንገድ ድልድዩን ብቻ እንዳይሆን እንድናይ ሳይሆን ራሳችን እንድንወቅስ ያመጣህን ይመስለኛል አለኝ። ምን ሆነን ነው እኛ እንደዚህ ማደግ ያቃተናል? እስከዛ ድረስ እንዲሰማቸው ነው የሆነ ሰዎች። ምክንያቱም አገራቸውን የሚወዱ ናቸው እንግዲህ እነዚህ ሁሉም። አሁን ምን ልበል እነሱ ተመልሰው ሄደው ባለስልጣን የነበሩትን ሰዎች በታተኗቸው በሙሉ የት እንደገቡም አይታወቅም። ጥናቱ ላይ የተደረገበት ስንት እኛ ቮለንቲር ሊሆነን እንትን ሪፖርት ሁሉ አቀረብ እና ሚኒስቴሩ አሁን ስም መጥቀስ አያስፈልግም ያን የነበረው ሚኒስቴር እሱን አንዱም የፈቀደውና ሪፖርቱን ጥሩ የሆነ ሪፖርት ሁሉ ጽፈን እነዚህ በየቀኑ ውይይት እናካሄድ ነበር ስለ ጉብኝታቸው እንዴት አይነት ስሜት ነበር የነበራቸው። በኋላ ሄደን ሪፖርቱን ሁሉ ሰጠን፣ እነሱም ሪፖርት አደረጉ። ዋናውን ሚኒስቴር ራሱ በአጭር ጊዜ ውስጥ ሚኒስቴሩን ተቀየረ፣ ዳይሬክተሮቹን ተቀየሩ፣ ፕላኑም በሙሉ ወደቀ። እንግዲህ ምናልባት ይህንን እርስዎ ያሳዩቸውን ፕሮጀክት አፕላይ ለማድረግ ይህንን ለመስራት ለሀገሪቱ ቅን ሀሳብ ሲያመጡ ኖ ብለው እንግዲህ ተመተዋል ማለት ነው። በዚህ አይነት ምንም አጠራጥር። ምክንያቱም እኔ አንዳንዶችን በቅርብ አውቃቸዋለሁ፣ አንዳንድም ሴት እንዲሁ በግል ማገኛቸው ነበሩና የሚገጥማቸውን ችግር ስታይ ያሳዝነዋል። ምክንያቱም በአንድ በኩል ለሀገራቸው መስራት ይፈልጋሉ፣ በሌላ በኩል የታዘዙትን ነው የሚያደርጉ። መስሪያ ቤቱን ራሱ ግልብጡን አወጡት። ይህ አሁን አንድ የመንገዶች ባለስልጣን የሚባል መስሪያ ቤት ነበር እና ልክ በአሜሪካን ሞዴል ነው እንደ ኢትዮጵያን ኤርላይንስ የተሰራው እና የፌዴራል ሃይዌይ የሚባል አለ የዩኤስዲኦቲ። እሱን መስሪያ ቤት ያለምንም ጥናት ያለምንትን ዝብርቅርቅ አድርገው በሙሉ በታተኑት እና ዋጋ ሳጡት። አሁን እኮ መሰረተ ልማት የሚባል የለም። ያ ሶሪ ቀጥል አይጨርስ አይ መሰረተ ልማት የሚለው ነው የምልህ። በነገራችን ላይ እንዲያው ለአንዳንድም ክሬዲት መስጠት ጥሩ ነው። በወያኔዎች ጊዜ የነበረው መሰረተ ልማት ልቅ 10 እጅ ይሻል ነበር አሁን ካለው። እነሱም ለአምባገነንም በላቸው ዝርፊያ የሚያካሄዱ ነበሩ፣ ምንም ጥርጥር የለውም፣ እንዳሁኑም ባይበዛ። ግን የተረፈችዋንም ገንዘብ ከዓለም ባንክ ከአውሮፓ ዩኒየን ከምናምን የሚመጣውን እንኳ በመንገድ ላይ ያው የሚበላውም እየተበላ እንዲሰራ ብዙ እንትን ያደርጉ ነበር። ያው ጥራት ምናምን ላይኖረው ይችላል አንዳንዱ እና ድህነት በነገራችን ላይ ድህነት በዓለም ባንክ እንትን ስታቲስቲክስ ደረጃ ድህነት የሚለውም እየቀነሰ መጥቶ ነበር በእነሱ እና እሱን የኛ ችግራችን መሰለ አቶ ዘውዱ። ሁልጊዜ ወደኋላ መለስ የታሪካችን ስናይ ካለፈው አንማርም። ጃንሆይን ለምሳሌ አጠፏል፣ ወጣቶች ነበርን ያኔ፣ ህልማችን ሌላ ነው፣ በአንድ ጊዜ እንደ ሞስኮ እንደ አሜሪካ እንሆን ነበር የምንለው። ብዙ ትውልድ ነው የኛ ያለቀው የሀገር ፍቅር የነበረው ወጣት እና ከዛ በኋላ ግን የመጣው ያው በድል ሆኖ ሀገሪቱ መቼም አልታደልም። ደርግ መጣ አጠፋ ምሁሩን። ከዛ በኋላ ደርግም አልተማረም፣ ደርግም ከኃይለሥላሴ እንትን አልተማረም። ወያኔዎች ሲመጡ ደግሞ ምንም አልተማሩም እና የሚማሩት መጥፎውን ነገር ነው። እንዴት አድርገህ እንደምትቆጣጠር፣ እንዴት አድርገህ ደግሞ ሰውን እንደምትገርፍ፣ እንዴት አድርገህ ይሄ ብልጽግና አሁን የነበረን ጠቅላይ ሚኒስትር አብይ ሲመጡ የነበረን ተስፋ እንግዲህ ተመልከት እንዴት ነበር የነበረን ተስፋ። እኔ ራሴ አዲስ አበባ ነበርኩኝ ያኔ እና ፓርላማ ንግግር ሲያደርጉ እዛ ባህር ዳር ሄደው ለማ መገርሳ ኦሮሞና እንትን አይጣላም ያል እውነቴን ነው። ቴሌቪዥን ያየውን ባይ ወርድ ነው እውነት ብቻ ሀገር ሊያልፍላት ነው መሰላል። እንግዲህ አሁን ያለንበትን ተመልከት። በጣም ከልብ አመሰግናለሁ። እስቲ አጠር አድርገን በዚህ በፋኖ ላይ አንድ ነገር ላንሳና ቋጭተን ወደ ሌሎቹ እንሄዳለን። ያው ሰዓታችንም እየተገባደደ ስለሆነ ማለት ነው። በተለይም የዚህ በመግለጫዎቹ ላይ ብዙ ነገር ዘርዝረዋል። ጥሩ መፍትሄ ሀሳቦችን አምጥተዋል። በነዛም በኩል በተለይ በእስክንድር በኩል የሚመራው ኃይልም ግንባሩን ወይም የጋራ አንድነታቸውን ከመሰረቱ በኋላ እንኳን ደስ ያላቸው ያለ መልእክት ማስተላለፋቸውም የሚታወቅ ነው። እንደው ከእርሶ ልምድ በመነሳት በተለይም በዚህ በትግል እንቅስቃሴው ላይ አንዱ አንዱን እየበላ አንዱ አንዱን እያጠፋ ያለ ነው። ቅድም በተወሰነ ነገር ገልጸዋል። በተለይም በትግራይ በኩል እንደዚህ አይነት መጨፋጨፍ፣ መገዳደል ለስብሰባ ሁሉ ጭምር ሳይቀር ገለው ጨፍጭፈዋቸው እስከመሄድ ሌሎቹንም ላይ እየወሰዱ ያለውን እርምጃ ኢንጂነር ግዳይና ዶክተር አረጋዊ በርሄ ናቸው በነገራችን ላይ የጀመሩት። እርሶ በደንብ ያውቁታል። ህዋትን የቆረቆሩት ግን ሁለቱም ተባረዋል። በአንድ ወቅት ያው ቃለ ምልልስ አድርጌ ስለነገሩኝ ነው ይህንን መረጃ። ምክትልና ዋና ሆነው ነበር ሲሰሩ የነበሩት። ሁለቱንም መስራቾቹን አባረው ነው እነ መለስ ዜናዊ ከየትም መጥተው ቁጭ ብለው ይህን ሁሉ ጣጣ ያመጡብን። እንደዛ አይነት መጠፋፋት፣ እንደዛ አይነት መገዳደል፣ እንደዛ አይነት ጭካኔ የተሞላበት ተግባር ፈጽመው ሀገሪቱን ለ27 ዓመትም የገዙት ህዋቶች የሚታወቅ ጉዳይ ነው።
እንደው ከልምዶ በመነሳት በአማራ ፋኖ በኩል ልዩነቶች በእስክንድርና በዚህኛው ደግሞ አሁን እነዘመነ ባለው ግሩፕ መካከል የተፈጠረው ችግር የምናውቀው ነገር ነው። ግን ከዛ አኳያ ሲታይና ሲገመገም እውን እንደው ከባድ የሆነ ልዩነቶች በፋኖች በኩል አለ ማለት ያስችላል ወይ? እንደገና በዚህ በአጭር ጊዜያት ውስጥ በጣም በፈጠነ ሁኔታ በሌላ ሶስተኛ አካል ሳይታገዙና ሳይረዱ ምንም አይነት ተጨማሪ እገዛ ሳይኖራቸውም በስልክ ብቻ በመነጋገር የሚወስዷቸው የአንድነት ዘመቻዎችንና ጥንካሬያቸውን ይህንን በጣም የተደራጀ የመንግስት ኃይልን ጭምር እንዲህ አፍረክርከው ቅድም እንደገለጹትም ቋራ ላይ ጭምር ሳይቀር ያን ቦታ ለመያዝ በተደረገው በአይሮፕላን በከባድ መሳሪያም በታላቅ ወታደሮች ያደረጉት ትግል ያልተሳካበትን የጀግንነት ውሎ የዋሉ ሰዎች ዛሬ እንዲህ አይነት ክፍተት አለባቸው፣ ተበታትነዋል፣ እንዲሆነዋል የሚያስብል ነገር እንደው ለመናገር ይቻላል? እንደው ከዛ ጋር እያነጻጸሩ እንደው አጠር አድርገው እስቲ በገልጹልኝ። እኔ እንዲሁ የፋኖዎችን ፈተና ማየው ከዚህ በፊት ደጋግሜ እንደዚህ ቃለመጠይቅ ሰጥቼ ነበር ለሌሎች ሚዲያ ላይ በተጨባጭ ሁኔታ ራሱ የአካባቢ ሁኔታ የፈጠረውና ታሪክ የፈጠረባቸው ፈተና ነው ብዬ ነው የምወስደው። ቅድም ደጋግመን እንዳልነው ከኋላ ወደኋላ ከሄድክ ደግሞ ከዘመነ መሳፍንት ከሁሉም ጋር ከሄድክ በተወሰነ ደረጃ ይሄ የአውራጃ ስሜት አለ። ኢንፋክት ይሄ መንግስት ራሱ እሱን ይጠቀምበታል እና በነገራችን ላይ የአማራ ብሔር ራሱ ብሔረተኝነት እንደምታውቀው የአጭር ጊዜ እንትን የመጣው እንዲያውም ከዛ በፊት ኢትዮጵያ ነበር የሚለው አማራ። ዶክተር አብይ ጠቅላይ ሚኒስትር አብይ በመጡ ጊዜ ሆ ብሎ እጁን ዘርግቶ በሙሉ የተቀበላቸው የባህር ዳሩን ለምሳሌ ታስታውሳለህ፣ ስቴዲየም ላይ የነበረው የአማራ ክልል ህዝብ ነው። ለምን የአማራ ክልል ህዝብ ኢትዮጵያ የሚለው ነገር በደሙ የተዋሃደ ነው የነበረው እንዲያውም ከአማራ ብሔርም በበለጠ እና ግን ምንድነው ይሄ ብሔረተኝነት እንትን በሚመጣበት ጊዜ ጥንቃቄ የሚያስፈልገው እንዳልኩ ከውስጥ ያንን ተጠቅመው ስልጣን ላይ ለማምጣትና ብዙ ችግር ሊፈጥሩ የሚችሉ ሰዎች ሊፈጠሩ ይችላሉ። በተለይ ይሄን ብሔረተኝነት እና ቅድም አሁን ለምሳሌ መግለጫው ላይ እንዳነሳሁት ከ5 ነጥቦች ብዬ አሁን የኢትዮጵያን ማንሳታቸው የኢትዮጵያ ሉዓላዊነትና እንትን በማይወላወል ሁኔታ እንደግፋለን የሚለው ራሱ ማለታቸው ጥሩ ነገር ነው፣ ግልጽ ነገር ነው እና ከሌሎችም ጋር መተባበር አለብን ማለታቸው በጣም ጥሩ ነገር ነው። ስለዚህ እነዚህ መሰረታዊ በሆኑ ነገሮች ላይ እነዚህ ሁለት ፋኖ የሚባሉት መነጋገር መቻል አለባቸው። የርዕዮተ ዓለም ልዩነት ወይም የአቅጣጫ ልዩነት ኖሯቸው አይመስለኝም። እንደዛ ከሆነ በጣም የሚያሳስብ ነገር ነው። ምክንያቱም እንዲያውም እንዳይገናኙ ነው የሚሆኑት። እኔ አሁንም ዞሮ ዞሮ የነዚህ ሁለቱ ችግሮች ለምሳሌ አንደኛው ግሩፕ ሄዶ ድርጅቱን አዋሃድ ቋቋም ካለ እንደገና ሊቀመንበር ምናምን መረጥ ካለ እሱ ራሱ በኔ ግምት ትንሽ ችኩልነት ያለበት ይመስለኛል። ይቅርታ አድርግልኝና እና ምክንያቱም አሁን አየነው እኮ አሁን ይሄ ራሱ እነዚህ ሰዎች አይ ቲንክ ከነሱ የተማሩ ይመስለኛል። አሁን ያሁኖቹ እንግዲህ ግለሰቦችን ወስጄ ይሄ ከዚህ ይሻላል ምናምን ለማለት አልፈልግም፣ አላቃቸው። ግን በፕሮሰስ ላይ ስታየው አሁን እነዚህ የሄዱበት መንገድ የተሻለ መንገድ ነው ባይነኝ። ለምን አካታችም እንዲሆን አሳታፊም እንዲሆን ጥረት አድርገዋል በተቻለ መጠን። ግን በዛች አጭር ጊዜ ውስጥ ያለማወቅም ሊሆን ይችላል ያኛው ድርጅት በዛች አጭር ጊዜ ውስጥ በአንድ ጊዜ አላየለም ሁሉንም አቀፍ የሆነ ድርጅት ላቋቁም ይችላለሁ የአራቱንም እንትኖች ቀጠናዎች ብሎ ማሰቡ የተጨባጭ ሁኔታውን ያለማየት ይመስለኛል። ምክንያቱም ሸዋ ላይ ቁጭ ብለህ አላየለም አንድ ድርጅት ብለህ የጎጃምንም የወሎንም እና የጎንደርንም እና የሸዋንም አድርጌ አንድ ወጥ የሆነ እንትን አመጣለሁ ብለህ የምታስብ አገሩን በደንብ ለሚያውቅ እኔ እንግዲህ ጎጃም ተወልጄ ነው ያደግኩት እና በመጠኑም ቢሆን የባህሉንም የታሪኩንም እንትን አውቃለሁ እና እያንዳንዱ አሁን ለምሳሌ ጎጃም በነበርኩበት ጊዜ እኔ አማራ የሚባል ነገር አላውቅም ነበር እኔ ሳድግም። ኢንፋክት የአማራ ብሔር የሚለውን ለመጀመሪያ ጊዜ ዩኒቨርሲቲ እንደገባሁ ነው ከዋልልኝ አርቲክል ሳያወቁ እንዴ ብሔር የሚባል ነገር አለ ማለት ነው ወያ አላውቅም ነበር ብሔር የሚባል ነገር እንዳለ እና አሁን በራሱ በእንትኔም እንኳን በህሊናዬም ላይ ስታየው ከኢትዮጵያ አልፈን የኛ ትውልድ ለአፍሪካ ሁሉ የምንታገል ነበርና ለደቡብ አፍሪካ ለቬትናም ለዛ ሁሉ የሰውነት ባህሪ ብቻ ነው የምናየው የነበረ የኛ ትውልድ እንደዛ ነው የነበረው፣ ምንም ጠባብ አልነበርም። ግን ወደድንም ጠላንም ይሄ አሁን የአውራጃ የሚለው እንትን መንግስትን በደንብ ይጠቀምበታል። ኢንፋክት በእያንዳንዱ አውራጃ ጎንደርና ጎጃምን ለማጣላት በጣም ሰትል የሆነ ነገር ይሰራሉ። አሁን ማይተህ ከሆነ ራሱ በፓርኩ ራሱ በጎርጎራ ፓርክ ላይ ምን አይነት ነገር ነበር የሚናገሩት የነበረ
አላለም ያዘገየው ጎጃም ነው ወይ እንደዛ አይነት ነገር ወሎን ራሱን ለመከፋፈል በሃይማኖትና በእንትን ክልል ብሎ ለመፍጠር ጎጃም ውስጥ እንደገና ያገውን እንትን ለማውጣት በነገራችን ላይ ከአማራ ፋኖ በጎጃም አንድ በጣም ደስ ያለኝ ነገር አካባቢውን ስለማውቀው ነው በመተከል ሄደው እዛ ውስጥ ብርጌድ ሁሉ አቋቁመዋል ሰምተ ሊሆን ይችላል ኢንፋክት የኩና ማን ነው የአምታልኝ በንሻንጉል ውስጥ ያሉት የጉምዝ እና የሌሎችንም እንትን ብለው በደንብ ዲሽቃ ምናምን ሁሉ ሰጥተው አደራጅተዋቸው ከአማራ ጋር አብሮ ይታገላሉ ጥሩ ነገር ነው ይሄ ገብቷል ማለት እና በብሔር የሚባል ነገር ልዩነትም የለም እስላም ክርስቲያን የሚባል ነገር የለም በተቻለ መጠን ይሄን ያስተካከሉ እየመጡ ነው ይሄን በሚያደርጉበት ጊዜ በተለይ በአመራር ደረጃ ያሉት ደግሞ ይሄን ነው ማድረግ ያለባቸው ህዝቡ ማይለያይ ህዝብ ነው ምን የወሎ አማራ ህዝብ በጎጃም በጎንደርም ላይ ምንም ቂም የለው ቅድም እንዳልነው የፖለቲካ መሪዎች ናቸው ድሮም ቢሆን እርስ በርስ እንደሚያደርጉት የነበር ምን ባድዋ እንኳን በ19ኛው ክፍለ ዘመን ሁሉ ከመላ ኢትዮጵያ እንኳን ተጠራርቶ ነው በአፄ ምኒልክ ትንሽ እንዳሁን እንኳን ስልክና እንትን የለም በትንሽ ወረቀት ነች ምናልባት አዋጃቸው የምትነበበው ከቦታ ቦታ የምትሄደው ያን ሁሉ ሰምቶ ነው እንግዲህ ኢትዮጵያን እናድን ብሎ ሄዶ እስከ 1 ዓመት ድረስ በእግሩ በባዶ እግሩ እንግዲህ እየሄደ ህዝብ ያው በበሽታ ሁሉ ያለቀ ነው ጣሊያን እንደዛ አድርጎ አኩሪ የሆነች ሀገር ኢትዮጵያ የምትባል የሰጡ እነሱ ናቸው አለዛ ምን ትሆን እንደነበረች ሀገር መገመት ይችላል በ20 ሰነጣጠቀ የነበረች ነው በነበረው እንዲያውም የኮሎኒያሊስቶች ግፊት ኢትዮጵያ ያንን ሁሉ ተቋቁማ ለሌሎች ሁሉ አፍሪካ ሀገሮች ምሳሌ እንድትሆን ያደረጉት በጣም ምልብ ኩራት ሊሰጥ የሚችል ሀገሮች ነበረች በአፄ ምኒልክ ጊዜ እኮ ብዙ ነገር ነበር የተጀመረው ልክ እንደ አውሮፓ የምታውቀው ነው የባቡሩ የመንገዱ የስልኩ እና ሁሉ ነገር በዛ እንኳን ቢቀጥልበት ኖሮ እኔ የምልህ ዞሮ እኮ ድህነትን ለማጥፋት እድገት ለማምጣት እኮ ነው የምንሰራው እና ይሄን ያለንን የሃይማኖትም ሆነ የቋንቋ የመሳሰሉትን ልዩነቶች አዋህዶ እንዴት አድርገን ነው በጋራ ምናድግ ሚለውን በርካታ ሀገሮች አውሮፓ እንደዛው ነው ያደጓሉ ኢትዮጵያ ደግሞ ትልቅ ተስፋ ትልቅ እድል ያላት ሀገር ነች እና አይ ቲንክ ፋኖ መሪዎች ምትላቸው ይሄ የኋላ ቀርነት አስተሳሰብ እርስ በርስ የሚያጋጨው ይሄ መቻቻል የሌለበትም የመናናቅ ያለው ወይንም እኔ መሪ መሆን አለብኝ የሚለው ሐሳብ ከአይምሮአቸው አውጥተው በተቻለ መጠን እንዴት አብረን መስራት አለብን ለህዝባችን ስንል ታሪክ ደግሞ ይስሩ እንደዛ ማድረግ ይችላሉ ያን ቢያረጉ አይ ቲንክ ፋኖ አሁን ያለው ተስፋ ወደንም ጠላንም አሁን ለኢትዮጵያ ለማዳን እኔ እውነቱን ለመናገር ከፋኖ ሌላ ምን ሊኖር እንደሚችል አላውቅም ምክንያቱም አሁን ኢትዮጵያ እኮ አለች ለማለት እንኳን አደፍርም በፖለቲካ ብታየው አሁን ሉዓላዊነታችን በፖለቲካ አጠናል አሁን ዩኤኢ ነች የምታሽከረክረው ይሄንን መንግስት ገንዘብ እየላከች ምናምን ባልሆነ እንትን ውስጥ ሁሉ አንዴ በሱዳን ይገባሉ አንዴ ከኤርትራ ጋር ትጣላለህ ምንም አይነት ክሊር የሆነ አቋም ያልነበር እና የህልውና ራሱ አለች ለማለት በተለይ በኢኮኖሚ እኔ እንጃ ኢትዮጵያ አለች ብለህም ለመገመት ሰፊ ጊዜ ይጠይቃል ራሱ እኔ የምልህ ቅድም ስናነሳው እንደነበር ነው ኢንዱስትሪ ያለው 80 ሚሊዮን ህዝብ ራሱ 86 ሚሊዮን በድህነት ውስጥ ያለ ነው መሰረተ ልማት በሙሉ አልቋል ከዛ እንግዲህ እኔ ይሄ ሁሉ እንግዲህ ግዛት የምትለው የኢትዮጵያ ግዛት አይከበርም አሁን እኔ የምልህ ቅድም እንዲያውም ያላነሳ ነው አንዱ ይሄ መከላከያ የሚባለው እዛ ሄዶ ህዝቡን ይጨርሳል የራሱን ህዝብ ግን ኢትዮጵያ በምዕራብም በምስራቅም በሁሉም እየገቡ ይቀልሉባታል ጅቡቲ ሳይቀር ተመልከት እንግዲህ ዜጎቻችን በሙሉ አፍና እያስወጣች ነው ድንበር ዘልቀው ገብተው በድሮን ይመታሉ ሶማሌላንድ እንደዚህ ድንበር ዘልቃ ገፍታ ያን ሁሉ ሶማሌ ውስጥ ስንት ችግር ፈጠሩ ጋምቤላን ተው እኔ ስንት ወረዳ እንደቀረም አላውቅም ከደቡብ ሱዳን በሙሉ ገብተው ባንዲራቸውን ሰቅለው በደንብ ይኖሩበታል እንግዲህ ይሄን ማነስም ፋሽካን ምናምን የመሳሰለው የጎንደሩን ደግሞ እኔ በድሮ በእኛ በነበርንበት አንተ ምን አደርስበት ሊሆን ይችላል ኢትዮጵያ እንደዚህ ሆነች ቢባል ወጣቱ በሙሉ ይነሳል ሌላው ቀርቶ በወያኔ ጊዜ በዛ ስሜት እኮ ነው ባድመ ሄደው ወስደው ያስጨረሱት ህዝቡን በኢትዮጵያዊነት ስሜት ግን አሁን ኢትዮጵያ ሚለውን እኮ በሉዓላዊነቷም እየወደቀች ነው በኢኮኖሚም አዘቅት ውስጥ እየገባች ነው እና ብልጭልጭ መብራቱን እያየህ ብቻ ኢትዮጵያ እየበለጸገች ነው በል ነው የሚሉት ህዝቡ ደግሞ ነው እኛ ድህነት አለን ምን በላው የለንም ቤት ኪራይ ምን ከፍለው የለንም ልጆቻችን ማሳደግ አልቻልንም እያሉን አሁን እንግዲህ ሐኪሞችም መምህራንም ሾፌሩም ሁሉ እነሱን እንዴት ማየት ያቅታቸዋል ይሄ እና ፋኖም አይ ቲንክ ብዙ ጊዜ ያልነው ነው ይሄንን ተስፋ ለማምጣት ስለሆነ የሚታገሉ እነዚህ መሪዎች እኔ አሁን በምክርም ደረጃ ምለው የሁለቱ ፋኖ አደረጃጀት መሪዎች ረጋ ብለው ሰከን ብለው ከኔ ይቅር ብለው የሌላውን እያዳመጡ እንዴት አድርገን አብረን ልንታገል እንችላለን የሚለውን መፍትሄ መፈለግ አለባቸው ብዬ ነው ማምነው
ከልብ አመሰግናለሁ አቶ አብዩ ብርሌ ወይም ጌራ። እንግዲህ ሰዓታችን ሄደ። በጣም ብዙ የምናነሳቸው ጉዳዮች ነበሩኝ። በጣም ይቅርታ። እንግዲህ አንድ ሁለት ነገሮች እናንሳና ጠራ አድርገው ባጭሩ እንዲገልጹልኝ ነው። እንደው በተለይም ይህ የፋኖ ትግል እርሶም ቅድም ገልጸውታል። ሌላ አማራጭ የለም፣ ይህንን ማገዝ ነው። ከሱ ውጭ ብዙም ሌላ ይሄ ነው የምንለው የለንም ብለዋል። እርግጥ ነው በተጓዳኝ በሀገር ውስጥ የሚደረጉትን በተለይም የዚህ የሕክምና ባለሙያዎችን እንቅስቃሴ ሲያስተውሉ ለትግሉ ያለው ጠቀሜታና አጋርነት በተጓዳኝም ሌሎችም በመንግስት ተቋማትም ይሁን በግል ድርጅትም በመሳሰሉት የትራንስፖርት አገልግሎቱም ላይ እንዳለው ቅድም እንደገለጹት መምህራኖችንም ጨምሮ ሌሎችም በዚህ ላይ ተሳትፎ ቢያደርጉ ለትግሉ የሚያደርገው ጠቀሜታ እስከምን ደረጃ ሊሆን ይችላል ብለው ያስባሉ? እንደው ከኢህአፓ ልምድን በመነሳት ከሌላውም ዓለም አቀፍ ፖለቲካዊ እንቅስቃሴዎችም ልምዶና ተሞክሮትን ግንዛቤ በመስጠት ይህንን የውስጥ እንቅስቃሴ በተለይም የሕክምና ባለሙያዎችን እንቅስቃሴ እንዴት አይተውታል? ለትግሉስ የሚያደርገው አስተዋጽኦ ይኖር ይሆን? አመሰግናለሁ። በጣም ጥሩ። ይሄ እንግዲህ እርግጥ አሁን አጭር ጊዜ ስለሆነ እንግዲህ የሚመጣውን ሁኔታ በደንብ እናያለን። ጥናትን መደረግ ያለበት ይመስለኛል። ግን አንድ ጥሩ ነገር ብዬ የምወስደው ይሄ የሐኪሞች እንቅስቃሴ ወይም የታክሲ ነጂዎች የመምህራን ወስደ ይሄ በተለይ የመንግስት የዘረኝነት የቆመበትን የብሔር ፖለቲካ ፈተና ውስጥ እንዲገባ ነው ያደረገው። በሱ ምክንያት አንለያይም፣ በሃይማኖትም አንለያይም። አሁን ዋናው ምንበላው የለንም፣ ምንጠጣው የለንም፣ ልጆቻችን ማስተማር አልቻልንም የሚል መሰረታዊ የሆነ የኑሮ የህልውና ጥያቄ ይዘው ነው የተነሱት ሐኪሞቹ። እና እኛ እነዚህ ሰዎች እኮ እነዚህ ሐኪሞች አሁን የምናያቸው አቶ ዘውዱ እኔ ከራሴ ተሞክሮ ነገር ይችላሉ። አሁን ከኢትዮጵያ ወጣው የሚመጡት ወጣቶች እንደምንም ብለው እኮ እዚህ 3-4 እጥፍ ከዛም በበለጠ እኮ ነው የሚከፈላቸው። ደግሞ በችሎታቸው በእውቀታቸው በጣም ጥሩ የሆነ ትምህርት ያገኙ ናቸው ብዙዎቹ። ኦልሞስት የነ ፕሮፌሰር አስራት ቀጥሎ ያለው ትውልድ እኮ ነው አሁን ይሄ በሕክምና ያሉት ዶክተሮች። አሁን እነዚህ በአስተሳሰባቸውም በትምህርታቸውም በእውቀታቸውም ከሌላው በላቀ ደረጃ ተምረው ሰልጥነው የወጡ ብዙ ዓመት የቆዩ ከ20 ዓመት በላይ ፈጅተው ኢትዮጵያን የሚያገለግሉ ምስኪን ነገሮች ናቸው። እነዚህን መያዝና መንከባከብ አቅቶት እንደገና ማት ቢሊዮን ብር በድሮን እያወጣ ህዝቡን እየጨፈጨፈ የ200 የ300 ሚሊዮን የሚያወጣ ሰርግ እንዲያደርጉ አድርጎ በጀነራሎች ደንበኛ የመደብ ልዩነት ነው አሁን የምታየው። ስለዚህ እሱ አሁን መውጣቱ ጥሩ ነገር ነው። ግን ወዴት ሊያመራ ይችላል የሚለው እሱ እንግዲህ እናየዋለን። ለምን መሰለ ጥሩ ነገሮች አሉት፣ አደገኛም ነገሮች አሉት። አሁን የካቲት የኛን ተሞክሮ ቅድም ያመጣው ጥሩ ጥያቄ ነው። በ66 ግንፍል ብሎ ነበር ህዝቡ የተነሳው በሙሉ ከሁሉም አቅጣጫ ምልቄሶች ሳይቀር ነበር ሰልፍ የወጡት። በሃይማኖት እኩልነት ብለው የእስላሞችን እኩል መሆን አለባቸው። አብዛኛው እንዲያውም ክርስቲያን ወጣት ነበር የወጣው። የሴቶቹ ምን ልበል እንዳለ ህብረተሰቡ ነው እየተቀጣጠለ የወጣው። ኦፍኮርስ ወታደሩም እንደዚህው ወታደሩም ብሶት አለን ብሎ በኤርትራ ውጊያ ላይ ብዙ እያለቅን ነው ብሎ ነው እንግዲህ የሁለተኛ ክፍለ ጦር የሚባለው አስመራ ላይ ንቅናቄውን የጀመረው እና መጀመሪያ ነገሌ ቦረና ነው አክቹዋሊ የጀመሩት። ከዛ ይሄኛው ሁለተኛ ክፍለ ጦር በሙሉ ተነሳ፣ ተነቃነቀ እና ይሄ ነገር አሁንም እንደዛ የመሆን ድሉ በጣም ሰፊ ነው። ምክንያቱም ይሄ መንግስት ማወቅ ያቃተው እሱ ነው። ማአት ገንዘብ ያጠፋል በማይረባ ነገር እስከ 10 ቢሊዮን ለቤተ መንግስት ብለ ለዚህ ደሃ ሀገር ይሄ ቤተ መንግስት ምን እንደሚሰራለት የ10 ቢሊዮን እግዚአብሔር ይወቀው። ይሄ እንግዲህ ከሚዘረፈው ደግሞ የሚተርፍ ነው። የሚዘረፈውን ተው ማአት ቢሊዮን እንደሚወጣው ቅድም አቶ ጌታቸው የትግራይን ብቻ ጠንቁሎ ነው ያወጣት። እሷን ውቅያኖስ በጭልፋ እንደማለት ነው። በኢትዮጵያ መሀል የሚዘረፈው ኮምቦልቻ ባንክ የተወሰደችውን ነው 1 ቢሊዮን ያላት እንጂ እሷን ነውና ወርቁ ምናምን ኮኔክትድ ነው። በነገራችን ላይ ቼን አለ። አንድ ጊዜ 80% የሚሆነው ወርቅ ወደ ብሔራዊ ባንክ አልገባም ብለው ራሳቸው ተናግረዋል የኢትዮጵያ እና ወርቁ ራሱ ከቤኒሻንጉል ምትለው ጋምቤላ ምትለው ከሌላም አካባቢ ወይ በጅቡቲ ይወጣል ወይ በሱዳን ይወጣል። ኢትዮጵያ ወርቅ ካጣች ስንት ጊዜ ቆይታለች። በሙሉ በኮንትሮባንድ እየተሸጠ የጀነራል ሚስቶች ሁሉ እኮ ነው በቦርሳቸው ማለት ወርቅ እየሞሉ ይዘው የሚወጡት። እንደዚህ አይነት ሀገር ላይ ነው ያለው። ስለዚህ አሁን ምንድነው መሰለ አሁንም ይሄ በትግል ደረጃ ይሄ አመጹ የመነሳት እድሉ በጣም ከፍተኛ ነው። ግን አሁን በጣም ማየት ያለብን በተጠናከረ ድርጅት ካልተመራ የተበታተነ ከሆነ ተመልሶ ሊከስም ይችላል። እሱ ላይ ነው ችግሩ። ወይንም ያልሆነ ውጤት ሊያስከትል ይችላል። የሀገሪቱ ህልውና አሁን እንደኛ ጊዜ አይደለም። አሁን ሀገሪቱ በጥኑ መሰረት ላይ አይደለም ያለችው። በዘር በተከፋፈለ ሉዓላዊነቷ በተደፈረ ጦርነት በበዛበት በሶስት ዋና የምትላቸው የልሂቃን ቦታዎች ላይ የአማራ የትግራይና የኦሮሞ
ከፍተኛ የሆነ ጦርነት ነው የሚካሄደው። ተመልከት። ይሄ መንግስት ሰላም የሚባል ነገር አያውቅም። መጀመሪያ ሰላም እንዲፈጠር ማድረግ ነበረበት በእነዚህ በሶስቱ። ግን አሁንም እንደገና ጦርነት ሊገባ ይፈልጋል ትግራይ ውስጥ። በነገራችን ላይ ከኤርትራ ጋር እንደገና ውጊያ ለማድረግ ይፈልጋል ይሄ መንግስት። ቢኮዝ ሰላም የሚባለውን ነገር አያውቁትም። እና አንዳንዴ እንዴት አይታያቸውም ትላለህ? ምን ትዕቢትና እብሪት ከድንቁርና ጋር ተጨምሮ ነው አሁን ሀገሪቱን መከራ የሚያሳያት በእነዚህ መሪዎች ላይ ያላቸው አስተሳሰብ። ስለዚህ ይሄ ህዝቡ አሁን ሊነሳ ይችላል፣ ግን ሲነሳም ወዴት ሊያመራ ይችላል? ወይንም ይሄ የዚህ መንግስት መውደቂያው ሊቃረብ ይችላል። ሁሉ ህዝብ ከተነሳ አንዱ ጥሩ ፖዚቲቭ የሆነ ነገር ምንድነው? የሁሉም ብሔር ድሆች፣ ምስኪኖች የወደቁ ናቸው አሁን መነሳት መንቀሳቀስ የጀመሩት። እሱ ትልቅ ነገር ነው። ያንን ለዛ መልስ ለመስጠት ይሄ መንግስት ቢዘጋጅ ቢሆን ምርጫውን ምናምኑን ብለህ ይሄችን ሀገር እንዴት ነው የምናስተካክላት ብሎ የሚያስቡ ሰዎች ቢኖሩ ወኔ ያላቸው ካሉ እሱን ቢያነሱ። ግን ምንድነው ይሄ መንግስት ትልቁ ችግር አቶ አብይ ይቅርታ፣ የእርሶ ስጋት አሉት በዚህ አይነት መነሳቱ ምናልባት የአመራር ችግሮች ከተፈጠረ ሳሙኤል ላይ ሊከስም ይችላል የሚል ስጋትና ፍርሃትም እንዳሉት ጠቆም አድርገዋልና ምንድነው የእርሶ ምክር ሀሳብ ታዲያ እንደዚህ አይነት ችግሮች እንዳይከሰቱ ከወዲሁ ምን መደረግ አለበት ይላሉ? በጣም ጥሩ። እንግዲህ ምንድነው መሆን ያለበት? አንደኛ ድርጅት ሲባል የፖለቲካ ድርጅት ብቻ አይደለም። ፖለቲካ ድርጅቶቹ አንድ ሶስት አሉ ራሳቸውን በየጊዜው የሚፍጨረጨሩ ኢህአፓን ጨምረህ ማነው ስሙ እናት ፓርቲ አንድ ደግሞ ሶስተኛ መግለጫ ያወጣሉ ምናምን፣ ግን ጠንካራ አይደሉም እነሱ። ምክንያቱም አዳክሟቸዋል። የመንግስት ራሱ ኦን ፐርፐዝ ነው እንደዛ የሚያደርገው። ብዙዎችን የጥቅመኞች ሰዎች ነው የሚያስገባቸው። ከዛ በላይ ደግሞ የብሔር ፖለቲከኞች ደግሞ ይበልጣሉ አይደል? ወደ 60 ነው 70% የሚሆኑት እነሱ ናቸው ነው የሚባለው። እና ጠንካራ የሆነ የፖለቲካ ፓርቲ የለም። ሌሎቹን ይሄ መንግስት የተከተለው ፖሊሲ እንደምታውቀው መከፋፈልና ማዳከም ነው። ኢዘማ የሚባለውን ተስፋ አለው የተባለውን ህብረ ብሔር ድርጅት ይሆናል የተባለውን በሙሉ ገዝቶ ከዛ ውስጣቸውን ቦርቡሮ የነሱ ተከታይ በሙሉ አሽከሮች እንዲሆን አደረጋቸው መሪዎች። አብን ያው የምታውቀው ነው ከብልጽግና የበለጠ እንዲያውም አብን ነው የሚናገረው ድርጅቱን አጠፋው። አሁን ሌላ ቀርቶ ራሱ ህወሓትንም እንደዛ ነው ያደረጋቸው። በነገራችን ላይ አሁን አቶ ጌታቸው እንትን ዞሮ ወደዱም ጠላም የአቶ ጌታቸው ኦልሞስት እንዳይዘማ ከነ ዶክተር ብርሃኑ ምንም የተለየ ነገር የለውም የሚሰራው። እና ስለዚህ አሁን እነዚህ ግን ይሄ መምህራን የምትለው አሁን ለምሳሌ ሐኪሞቹ የራሳቸውን ራንክ ኤንድ ፋይል ማጠናከር ይኖርባቸዋል። ከኛም ቢያንስ አሁን ጥሩ ነገር ጀምረዋል። ምክንያቱም ኃይል ያለው ህዝቡ ጋር ነው። እነሱ አንድ ሆነው የተወሰነ መስዋዕትነት ሊኖር ይችላል፣ መገረፍ ምናምን ሊኖር ይችላል፣ ሌላም ሊመጣ ይችላል። ግን አንዴ ቆርጠው ከተነሱና ለምሳሌ በስትራይክ ቢያደርጉበት ጊዜ በስራ ማቆምም እንዳይከስሙ ወይም ደግሞ እንዳይቀነጨቡ ተጠንቅቀው አሁን ጥሩ ሁኔታ ነው ያሉት። በጣም እኔ እንደማየው ከሆነ የድርጅት መልክ በደንብ አለው። የዶክተሮቹ ሂደት አጽንተውበት ነው። ምክንያቱም ተሞክሮ ራሱ 10 ዓመት ምናምን ይሄ እንኳን መንግስት ከመጣ በኋላ ብዙ ነገር አስተምሯቸዋል። ስለዚህ እየፈተኑት ነው ይሄን መንግስት ቀስ እያደረጉ ዝም ብሎ አልተጋፈጡም። መጀመሪያ እንትን ሰጡት፣ አልቲሜተም ሰጡት። እንደገና ከዛ በኋላ በከፊል ነው የጀመሩት። እንደዚህ እያደረጉ እየገፉ ነው ያሉ። ምክንያቱም አንድ ጊዜ ሄደው ዝም ብሎ ከፍቶ ምልህ ለምሳሌ ሰላማዊ ሰልፍ ምናምን እናድርግ ብሎ አይበል እንጂ ይሄ የተደናበረ መንግስት ዝም ብሎ ቢጨፈጭፋቸው ብዙ ችግር ሊያመጣ ይችላል። 97 ቅንጅት ላይ እንደሆነው ማለት ነው። እንደዛ እንዳይሆን ጥንቃቄ እያደረጉ ነው አሁን የሚሰሩት ያለው ስትሩ። ምክንያቱም የኃይል መፈታተን ላይ ነው ያለው አሁን። እነዚህ በደንብ ከተደራጁ ምን ህዝባዊ ድርጅቶች የሚሆኑ እንጂ የመምህራን ምንም ሊያደርጋቸው አይችልም። ሌሎችም ደግሞ ህዝቡ ይቀጥላል። አሁን ሌሎቹ አሁን አንገታቸውን ቀና አድርገው እያዩ ነው። የት ድረስ ሊሄድ ይችላል ይላሉ። መምህራኑም የት ድረስ ሊሄድ ይችላል እያሉ እያዩ ነው። አይ ዋንስ እነሱ አንድ ሳምንት ካሳለፉ ምን ካሉ ሌሎችም ደግሞ በሙሉ የከፋው ሁሉ መዓት አለ። በየክልሉ በሙሉ ሊነሳ ይችላል። ያን ጊዜ ማዕበል ነው የሚነሳው። ማዕበል ይነሳና ይሄ መንግስት ሚዛውን የሚጨብጠውን ነው የሚያጣው። አሁን እሱ ጥሩ ነው ወይ ወዴት ያመራል ወይ? እዛ ላይ ነው ትልቁ ጥያቄ። አሁን እዛ ላይ ድርጅት ጠንካራ የፖለቲካ ድርጅት በሌለበት እና ይህ ህዝብ በሙሉ መነሳቱ ጥሩ ሆኖ እያለ ይህን መንግስትም ሊጥሉት ይችላሉ። ኢንፋክት ከወደቀ ደግሞ ጥሩ ነው መጥፎ ነው የሚል እንደገና አናሊሲስ ልታደርግ ትችላለህ። ሀገሪቱን ህልውናዋ በጣም ሸኪ በሆነ ሁኔታ ላይ ነው ያለችው እና እንዴት ነው የሚተካ? አሁን ምዕራባውያን የሚፈሩት ይህን መንግስት እንደ እንቁላል የሚይዙት አንዳንዴ ሊወድቅ የደረሰውን መንግስት ነው። እሱ ከወደቀ ደግሞ ይህች ሀገር በሙሉ ፍርስርሷ ሊወጣ ነው እና ከዛ በኋላ ቅድም ብዙም አላወራንም፣ ግን ሆርን ኦፍ አፍሪካ ምስቅልቅሎ ይወጣል። ኢትዮጵያ ትልቅ ሀገር ነች። በነገራችን ላይ አሁን ወደ 130 ሚሊዮን ህዝብ ነው አላት የሚባለው
እና በሙሉ ስደተኛ ሁሉ በሙሉ ይሄዳል። ብዙ ነገር ነው እነሱ የሚያስቡት ካልኩሌት የሚያደርጉት። ልክ ነው። ከልብ አመሰግናለሁ። በእርግጥ ከሰዓታችን አኳያ እንጂ ብዙ የምናነሳቸው ጉዳዮች አለ። እርሶም ከልምዶ የሚያካፍሉን ምናልባት ሌላ ጊዜ እንግዲህ በድጋሜ ጋብዦት በዝርዝር እንደገና እንሄድበታለን ብዬ ተስፋ አደርጋለሁኝ። እስቲ እንደው 1-2 ደቂቃ ልስጦትና በተለይም በቅርቡ ከእርሶ እንትን ጋር ኢህአፓ ጋር ወይም ደግሞ ከእርሶ ከሚመሩት የወታደራዊ ክንፍ ጋር በጋራ መስራት ባልቻላችሁበት ወይም ደግሞ አንድ ወቅት የተመሰረታችሁት ፓርቲ ህወሓት ዛሬ በምርጫ ቦርድ ውሳኔ ተሰጥቶበታል። በምንም ታምር ከዚህ በኋላ እውቅና የለም ብሎ እግድ ተጥሎበታል። ወዴት ያመራል ይሄ ነገር? በእርግጥ ህወሓት አልቀበልም ብሏል። የኔን እውቅና መስጠት የሚችለው የትግራይ ህዝብ እንጂ የምርጫ ቦርድ አይደለም የሚል ምላሽ ሰጥቷል። እስካሁን ግን በደረሰው የእግድ ደብዳቤ ላይ ወይም የመሰረዝ ደብዳቤ ላይ ያለ ኦፊሻሊ ነገር የለም። እንደው ወዴት ያመራል ብለው ያስባሉ? እንደው አጠር አድርገው እስቲ እባክዎት ቢገልጹልኝ። ሌላ ጊዜ በሰፊው እንመለስበታለን። ቴንኪው። በጣም ጥሩ። አይ ቲንክ ሌላ ጊዜ በሰፊው እንመለስበት ጥሩ ይሆናል። ምክንያቱም የትግራይ ፖለቲካ በጣም ኢንተረስቲንግ ነው፣ በጣም የተወሳሰበ ነው። እኔ ከመጀመሪያ ጀምሮ ብዙ እየተማርኩ ነው የተከታተልኩ የመጣው፣ ብዙ ጊዜ አዳምጥ ነበር እና እንዳልኩ አንደኛው ይሄ መንግስት ራሱ የፈጠረው ነው። ይህን ሁኔታ ቅድም አልፎ አንስቼው ነበር። በደንብ ነው የከፋፈላቸው። መዋቅሩም ሲቋቋም ይሄ ጊዜያዊ አስተዳደር የተባለው 50% ፕላስ ተብሎ ህወሓትን ማስገባት የሚለው እሱ ራሱ ወታደሮችን ማስገብተው በጣም ማይሰራ እንትን ነበር መጀመሪያ የሚያቋቋሙት። ከዛ የሚጀምረው ራሱ ከፕሪቶሪያ ነው እንደምታውቀው። ምክንያቱም ከህወሓት ጋር ሄደው ፈረሙ። ህወሓት በጉልበቱ ነው እየገፋ አሁንም የመጣው፣ አሁንም በጉልበቱ ነው የሚገፋው እና አቶ ጌታቸው ካለው አይ ቲንክ አንድ ጥሩ ነገር ውስጡም ስለሚያውቅ እነዚህ ሰዎች ሰላም አያውቁም፣ ጦርነት ነው የሚፈልጉት እነዚህ አሁን ያሉ ክንፍ። ምክንያቱም ጦርነት ላይ ብዙ ጥቅም አግኝተዋል እና ወይም ተጠያቂነት እንዲመጣም አይፈልጉም። በነገራችን ላይ ሁለቱም ደካማ ናቸው ብዬ ነው ማምነው። ብልጽግናም ደካማ ነው፣ እነሱም ደካማ ናቸው። ደካማ በምትሆንበት ጊዜ ለወድቅ ነው ብለህ በምትፈራበት ጊዜ ጦርነት ማድረግ ነው የምትመኘው። ስለዚህ አሁን እየፈተኑ ነው፣ እየተንደረደሩ ነው ያሉት ሁለቱም ቢችሉ ጦርነት ለማድረግ። ግን የያዛቸው ምንድነው? አቅማቸው ይሄን ያክል አይደለም። አንዱ ሊያሸንፈው አይችልም። ህዝቡ ጦርነት አይፈልግም። የኢትዮጵያም ህዝብ ሆነ የትግራይ ህዝብ ጦርነት በቃን ብሏል፣ አንገፍግፎታል። ስለዚህ ከዛ ሌላ ደግሞ ራሱ ቴክኒካል ስታየው በየት አልፎ ጦርነት እንደሚያደርጉም አይታወቅም። አማራ ክልል ያለውን ጦርነት አልፈ ምናልባት በአፋር በኩል ለመግባት ያስብ ይሆናል ይሄ መንግስት የሚያስበው፣ ወይም ደግሞ በወልቃይት በኩል ምናልባት እንደዛ ድሪም ያደርግ ይሆናል። ከዛ ግን ምናልባት ካልሆነ ደግሞ ድሮን አለን ወይም አውሮፕላን አለን አንድ ነገር እናደርጋለን ይሆናል። ግን ይሄ እንዴት እንደሚያመራ አይታወቅም። ኢንፋክት ሁለቱም ይሄ መንግስቱም ራሱ ሊፈርስ ይችላል እንደዚህ ይህን ጦርነት ከገፋበት ይሄ ብልጽግና። ምክንያቱም ፈልጎ የሚዋጋለት ሚሊታሪ መኖሩ ምን ይጠራጠራሉ አሁን ባለው ሁኔታ። ስለዚህ እንደዚህ የተፋተጉ ይቀጥላሉ ለተወሰነ ጊዜ። ጦርነት አብደው ከከፈቱ ብዙ ችግር ነው የሚመጣው። ህዝቡን በመሃል ሊያወድሙት ይችላሉ። እነሱ ግን አንዱ ሊያሸንፈውም አይችልም። በተለይ ደግሞ ህወሓት አሁን ከኤርትራ ጋር በሙሉ አብረው እየሄዱ እጅ የሚነሱት ምናምን እነሱ በጎን በኩል ኤርትራን እንትላ ለማለት ነው። በተቻለ መጠን ጠላቱ ነው አናስገባም እንዳይሏቸው ነው፣ ለህልውናቸው ነው። አሁን ወደ ኤርትራ እንሄዳለን የሚሉት ፈኒ ነገር። አሁን ጊዜ የለም፣ ሌላ ጊዜ እነጋገርበታለን። ህወሓት ከሁለት ተከፍሎ አንደኛው የጠቅላይ ሚኒስትር አብይ ክንፍ ሆኗል፣ ሁለተኛው የፕሬዚዳንት ኢሳያስ ክንፍ ሆኗል። በእንደዚህ አይነት ሁኔታ ላይ ነው ያለው አሁን ህወሓት። እና ግን የሚያሳዝነው የትግራይ ህዝብ ነው በመሃሉ። ያሳዝነኛል የትግራይ ህዝብ። እና እንግዲህ ጸሎት እናድርግ። ከልብ አመሰግናለሁ። እውነት ነው አቶ አብዩ፣ በጣም በጣም አመሰግናለሁ። ከሰዓታችን አኳያ ነው። በእርግጠኝነት በቅርብ ጊዜያት ውስጥ በተለይም የሚመጡትን ሁኔታዎችንም በማየት በዚህ በትግራይ በኩል ያሉትን እና ሌሎችን የሆርን ኦፍ አፍሪካን ጉዳዮች ጠቅላላ አድርገን በሰፊው እንወያይበታለን። ተስፋ አደርጋለሁ በድጋሚ እንደምንገናኝ። እንደው ለመጨረሻ 1 ደቂቃ ልስጦትና እንደውችን ነገር ብናገር ባክላት የሚሉ ካለ የመጨረሻ ምክር ሀሳቡንም እንቀበል። አመሰግናለሁ። በጣም ጥሩ። አይ እግዚአብሔር ይስጥልኝ። አይ ቲንክ ብዙ ነገሮችን ትንሽ ሽፋን ሰጠናል። ግን ዋናው ነገር አሁን መጨረሻ ላይ የምፈልገው ሁሉም በእርምን መንግስትም ጭምር ህልና ካላቸው ፋን ነው ሌሎችም ኢትዮጵያን አስቀድመን እችን ሀገር ከቀውስ እንዴት አድርገን እናውጣት፣ ህልውናዋን እንዴት ዋስትና እንስጣት። በተለይም ደግሞ ህዝቡን ይህን ምስኪን ህዝብ ያልከውን በሁሉም በኦሮሞም በለው በአማራም በለው በትግራይም በለው በድህነትም በጦርነትም በምንም ማቋል እና ይሄ ህዝብ እዚህ በላይ ደግሞ ጦርነትን ለመሸከም በጣም አስቸጋሪ ነው። እና ሁላችንም ተስማምተን ተነጋግረን በዲያስፖራውም ያለው ሚዲያውም ሁሉም አሁን ጥሩ ነው። አንተ ሁልጊዜ እከታተላለሁ ያንተን ሾው ኢትዮጵያን እንዴት እናድናት፣ መውጫ መንገድ እንዴት እናድርግ የምትጠይቀው መጀመሪያ ስትጀምር
ይሄ ተደጋግመን እየጠየቅ በዚህ ላይ መስራት ብንችል አይ ቲንክ የተስፋ ጭላንጭል ያለ ይመስለኛል ሀገራችን ለማዳን። እግዚአብሔር ይስጥልኝ። በጣም ነው አመሰግናለሁ ይሄን ድል ስለሰጠኝ። ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእንግዳችን ከአቶ አብዩ ብርሌ ወይም ጌራ ጋር ያደረግነው ሰፊ ውይይት ይህንን ይመስል ነበረ። ልምዳቸውንና እውቀታቸውን በጠቅላላ ያሳለፏቸውን ህይወቶች ጭምርና ኢትዮጵያን እንዴት ማዳንና በምን መልኩ መቀጠል እንዳለብን ሰፊ ውይይት አድርገናል። በሚቀጥሉት ደግሞ በሆርን ኦፍ አፍሪካና በሌሎችም ወቅታዊ ጉዳዮች ላይ እንደዚሁ ተጨማሪ ማብራሪያዎችን ከሳቸው ጋር እንደምናደርግ ተስፋ አደርጋለሁ። እስካሁን ከዝግጅቶቻችን ጋር ቆይታ ላደረጋችሁ ክቡራን ተመልካች አድማጮቼ ከልብ አመሰግናለሁ። አቶ ብርሌ ይቅርታ፣ አብዩ ብርሌ ጌራም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ ስለ ጊዜው ጭምር እግዚአብሔር ይስጥልኝ። አመሰግናለሁ። ክቡራን ተመልካች አድማጮቻችን እንግዲህ በሌላ ጊዜ በሌላ እንግዳ እስከምንገናኝ ሁላችሁንም እጅግ ከልብ በማመስገን ዝግጅቶቻችን ለተከታተላችሁ ሁሉ ምስጋናዬን እያቀረብኩኝ በተቻለ መጠን የዘውዱ ሾው ሚዲያ የተሻለ ይሆን ዘንድ በተለይም ይህ መረጃ ይደርሳችሁ ዘንድ ለሌሎቹ ሼር እና ላይክ በማድረግ እንድታባዙት፣ በተጓዳኝም ደግሞ አዳዲስም ተመልካች አድማጮች ካላችሁ ወደ ዝግጅታችን ሰብስክራይብ እያደረጋችሁ ብቅ በሉ፣ ወዳጅ ቤተሰቦቻችን ሆኑ እያን የዛሬን ዝግጅት በዚህ ቋጭን። ከእንግዳችን ከአብዩ ብርሌ ወይም ጌራ ጋር ሰፊ ውይይት በማድረግ እስካሁን ከእናንተ ጋር ቆይታ ያደረግኩትን ይህ ዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።